ቤት ከፍታችሁ ትወያያላችሁ። እነዚህን ነገሮች አንድ ባንድ እያስቀመጣችሁ እዩዋቸው። ኢትዮጵያና አሜሪካ ወይ ኢትዮጵያና ዩሮፕ ሆነው በህቡ የተደራጁ አደገኛ ሰው ቡድኖች አሉ። በመንግስት የተመዘገበ እርዳታ የሚሰሩ ድርጅቶች ራሳቸውን መርመራ ያደርጋሉ። የመንግስት ሰዎች ለተጎጂዎች በሚል የተለያዩ ነገሮችን ከውጭ ይላክላቸዋል። እንደነ ዊልቸር፣ የተለያዩ ቁሳቁሶች ምናምን። እነዚህ ቁሳቁሶች እየወጡ ይሸጣሉ የሚባል መረጃም እየደረሰኝ ነው። እርግጠኛ አይደለሁም፣ ግን መረጃውን ያዙትና እናንተ የራሳችሁን ኢንቨስቲጌሽን ስሩ። ምክንያቱም ከቀረጥ ነፃ ስለሆነ የሚያስገቡት ይገባሉ፣ ይሸጣሉ። በቀላል እንዳትዋቸው። አብዛኞቹ የእርዳታ ሰብሳቢዎች የመጡ ሰዓት ይንካኝና አሳየዋለሁ የሚሉት እኮ ተነካክተዋል፣ በቃ ተጨመላልቀዋል። ካልተጨመላለቃችሁ ብቻ ነው በነገራችን ላይ በነፃነት የምታወሩት። በስህተት ከተጨመላለቃችሁ ፊድ የሚያደርጓችሁ ሰዎች እድሜ ልካችሁን ኮንትሮል ያደርጓችኋል። በስህተት መረጃ ከተገኘባችሁ፣ በስህተት ስትልከሰከሱ ከተገኛችሁ፣ እኔም ይገባኛ ነው። አብዛኞቹ ማይናገሩት፣ አብዛኞቹ ዝናብ እንደመታት ድመት ኩልመስመስ ብለው ተቀምጠው በቃ እንደዚህ የሚናገሩን ብቻ የሚሰሙ ተይዞባቸዋል ወይም ደግሞ ይተዋወቃሉ። እስኪ አንተ ወንድ ከሆንክ የኔን አውጣ የኔን አውጣ የሚባባሉ ናቸው። እና ይሄ ነው ያለኝ። ከተወሰኑት በስተቀር አሁን እዚህ ደፍረው ከሚናገሩት በስተቀር ያልተነካኩ ይሉ ያብዬ ጨርሽና ወደ እሺ ያ በሱ ጉዳይ ትንሽ አሁን ይብቃንና እንዳልከው መረጃ በደንብ ሲመጣ በደንብ እንሄድበታለን። እና ቴዲዬ አንድ ማሳሰብ የምፈልገው ነገር አለ። እንደው እድሉን ካገኙት በዚህ አጋጣሚ የአንተ ቤት እንደሚታወቀው ማህበረሰብን ማስተማር እና ማገልገል ነው። በፖለቲካውም ትሄዳለህ፣ እንዲሁም ደግሞ ማህበራዊ ጉዳዮችንም ትነካካለህ፣ ታያለህ እና አንዳንድ ጊዜ እንደ ፍርድ ቤትም እናየዋለን። አንድ ከባድ በአሁኑ ሰዓት ላይ ትልቅ አጀንዳ እየፈጠረ ያለ አንድ ትልቅ ቲክታከር አለ። ስም ሳልጠራ ነው የምናገረው፣ እንደዚሁ አይዲያውን ብቻ ነው ማስቀምጠው። ይህ ቲክታከር ብዙ ፎሎወሮች አሉት፣ ብዙ ተሰሚነት ያለው ሰው ነው። በሰዎች ዘንድ ይወደዳልም ይጠላልም። ግን አሁን ሰዓት ላይ በጣም ከባድ ትልቅ የአገሪቱን ትልቅ የቤተ እምነትን እየሰደበና እያዋረደ ይገኛል። የእምነት አይከናችንን የሆነውን የኦርቶዶክስ ቤተክርስቲያንን የእምነት አይከናችንን በመስደብ በማዋረድ የእምነት መሪዎችን በማዋረድ አጀንዳ ላይ ተጠምዶ ነው ያለውና ከእሱ የማይጠበቅ ህብረተሰብን እንደ ህብረተሰብ እምነትን እንደ እምነት እየተሳደበ እንደ ሰው ደግሞ ገብቶ እንደዚህ አሁን ትልልቅ ሰዎች አሁን አንተን ቴዲ በጣም እናከብርሃለን። አንተ ቤት ሲገባ ስናይ ምን ስንል ቅር ይለናል። ሰሞኑን በጣም ተከፍተናል። በአብዛኛው ማህበረሰብ ተከፍቷል በዚህ ልጅ እና እንደ አንተ ምንድነው አሁን ትንሽ ነው ሀሳብ የምሰነዝረው። ጆሮህን ጣል እያደረግ አንዳንዴ ኢንቨስቲጌት አድርግ፣ ስማ ነገሮችን። አንዳንዴ አንተ በእርግጥ ቲክታክ ላይ ስለሌላ አታይም እና በጣም የተዋረደ ነገር እያደረገ ነው እና ነገ የሚያስጠይቅ ነው። እሱ ይጠይቅበታል። ግን አብረነው ካለን ደግሞ ብዙዎቻችን አብረን እንዴት ነው እሱ ዛሬ ትናንቴን ሲናገር ዛሬ አብራችሁ ተቀመጣችሁ የሚባል ጥያቄ ይመጣልና አንዳንድ ጊዜ የሚባሉትን ነገሮች ለማየት ሞክር ቴዲዬ። ችልልህ ነው። ቴንክ ዩ አቢ። እሺ ሰውየውን በግልጽ ወይ በውስጥ መስመር ትነግሪኝና የማደርገው ነገር ካለ ሊቆም የሚችል ነገር እኔ አንድ ነገር ቃል የምገባላችሁ ነገር እዚህ ቲክቶክ ላይ እስካለው ድረስ እኔ ስቴጅ ላይ ሰዎች አይሰደቡም፣ እምነት አይሰደብም፣ ብሔር አይሰደብም፣ ማንም ሆነ ማንም። ሌላ ቦታ ግን ምንም ማድረግ አልችልም። እዚህ ግን ለምን ይሰደባል? ሰው አክብሮ ከመጣ ተከባብረን ማውራት ያለብን። ሰዎች ለምን ይሰደባሉ? ሲጀምር ሀሳብ ነው መንሸራሸር ያለበት። ብሔር ለምን ይሰደባል?
አንዳንድ ጊዜ ብሔርን ሃይማኖትን ምናምን እኮ አሁን የተፈጠሩ እኮ አንዳንድ ሰዎች እንደ ግል ጓደኛቸው እኮ ነው የሚያዩት። በነገራችን ላይ ሁለት ሰው የሚያወሩ አይመስሏችሁም? ብሔራቸውን አስይዘው ሲያወሩ ማለት ነው። ስለ ሚሊዮን ህዝብ የሚያወሩ አይመስሏችሁም? በጣም ህዝብ አቅልለው ነው የሚናገሩት። በጣም ሃይማኖት እንደዚህ የመቅለል ነገሮችን ታያላችሁ። እነዚህ ሃይማኖት ብሔር ሲሆን የግለሰቦች ራሱ እኮ መብት መከበር አለበት። የመጀመሪያ የስልጣኔ እኮ መጀመሪያ ሰው ማክበር እኮ። ስድብ ከአንደበቴ ካልወጣ ካልሰደብኩ እዚህ ስቴጅ ላይ አስቀምጬ ሀሳብን ብቻ አንሸራሽራ ሄዱ ለምን ትሳደባለህ? እና ይህን መለማመድ አለብን። እናንተም እኔ ብቻ ምንም ወይም እናንተ ብቻችሁ ምንም አታደርጉም። የሆነ ስቴጅ ላይ ስትገናኙ ቤት ከፍታችሁ ስታወሩ ሀሳብ ካለ ሀሳብን አንሸራሽር። ስድብ ከሆነ ለምንድን ነው እዚህ የምትቀመጠው? ሂድና ቤትን ከፍተህ ተሳደብ ብሏቸው አትፍቀዱላቸው። ውይይቱን ለስድብ ምቹ ባላደረግነው ልክ ተሳዳቢዎች እየዘቀጡና ሀሳብ ያላቸው ብቻ ከላይ የሆኑ ይመጣሉ ብዬ አስባለሁ። የኔ እምነት ነው። ያብዬ ከልብ ነው ማመሰግንሽ። በነገራችን ላይ ከመጀመሪያው ጀምሮ በጣም ቀና የሆነ ሀሳብ ስሰጥ የነበረች ልጅ ናት። ከመጀመሪያው ከቀን አንድ ጀምሮ የቴምርና የፍራኦል ጉዳይ በተነሳበት ጊዜ በሽምግልናውም የነበረ ሴት ናት። የራሷን ሀሳብ ሰጥታለች። ሊታረቁ የሚችሉበትን የመፍትሄ ሀሳብ ካመጡ አስታውሳለሁ። ያቢ ሰብለና ቅድስት ናቸው። ምክርም ሰጥተዋል። ነገሩ እንዳይለጠጥ ሙከራ አድርጓል እና ስለ ሁሉም ስለ እገዛሽ ስለ ትንታኔዎችሽ ሁላችሁንም ከልብ አመሰግናለሁ። አብይ አንቺን እንደዚሁ አመሰግናለሁ። እሺ ወደ ጾፂ ልጅ ጾፂ ምን ትላለህ? እንደምን ኦኬ ቴዲዬ በጣም አመሰግናለሁ ድሉን ስለሰጠኝ። ከመጀመሪያ ቀን ጀምሮ በቴምር ጀምሮ ድቤት በምታደርጉ ሰዓት ላይ ብዙ ኢንፎርሜሽኖች ስለማቅ አስገባኝ ብዬ ነበረ፣ ግን ያው አልሆነም፣ አልተሳካም። ኤኒዌይ በአሁኑ ግን ባለፈው ለታ ከባንክ ኦኬ ያስደርጊያለሁ ሲል ብዙ ጊዜ ጻፍኩኝም ለመግባት ሞከርኩኝ። ሚዩት ነው የተደረኩት። አሜሪካ ሀገር ላይ ከ10 ሺህ ከሆነ ከባንክ ኦኬ ታስደርጋለህ። whatever you want to do with it it's okay፣ ችግር የለውም። ከ20 ሺህ በላይ ወደ 30 ሺህ 100 ሺህ ደግሞ ከሆነ IRS ሄደ ኦኬ ማምጣት አለብን፣ ሊያውም ወደ ኦቨርሲስ የሚላክ ብር። አሜሪካ ውስጥ ቻሪቲ ከሆነ ከባንክ ኦኬ ታስደርጋለህ። ኦቨርሲስ ደግሞ ቻሪቲ ከሆነ ደግሞ ከአይአርኤስ ደግሞ ሄደ ደግሞ ኦኬ ታስመጣለህ። ምክንያቱም ለቴሮሪስት ልትረዳ ትችላለህ፣ ለምንም ትችላለህ። ስለዚህ አይአርኤስ ደግሞ ያንን ነገር አጥንቶ ምን ብሎ ያንን ኦኬ ያደርግልሃል። እሱ ግን ያለው ከባንኬ ኦኬ ያስደርጊያለሁ ነው ያለው፣ ከአይአርኤስ አላለም። ዳት ሚንስ $700,000 መላክ አይችልም ይሄ ልጅ ማለት ነው። ምክንያቱም አይአርኤስ ማወቅ አለበት ይሄ ብር እንዴት እንደወጣ። ዶላሩ ነው እየወጣ ያለው። አሜሪካ ላይ ዶላር እንዲወጣ እንደማይፈልጉ የታወቀ ነው። ወደ ሌላ ሀገር ኢቭን ሎተሪ ደርሶ የራስን ብር ይዤ እንደዚህ ልሄድ እፈልጋለሁ ብትል በጣም ብዙ አይነት ነገሮች አሉት። ያንን ነገር እንኳን አልገለጸም። ከታች ያን ነገር ኮሜንት በማድረግ ሰዓት አይ ቲንክ ሞዴሬተር ነበረው ሚዩት ነው ያደረገኝ። አንተን ሜንሽን እያደረግኩኝ አይአርኤስ ኦኬ ያስደረገበት አለ ወይ ብዬ ስጽፍልህ ሚዩት ነው የተደረግኩት። ሁለተኛ ነገር ደግሞ ያው እንደ ምክር ቢጤ ለሱ የምነግረው ከራስ በላይ ነፋስ ነው። እኔ መጀመሪያ ሌላ ሰው ከመርዳቴ በፊት እናቴ ባርለቴዲ እናቴ ሴክሽን 8 እየኖረች ኢትዮጵያ የምረዳው ሰው አይኖረኝም። ዌስት ሱፎልስ ላይ እናቴ በታክስ ፔር እየኖረች እኔ ኢትዮጵያ አረዳም ግደለኝ አረዳም። መጀመሪያ እናቴን ነው ትልቅ ቦታ ላይ የማደርሰው እና ብዙ ኢንፎርሜሽኖች አሉ። ያኛው ዲቴይል መግባት አያስፈልገውም። ግን በጣም ብዙ ያጭበረበረው አለ። ያው ተቃጥለን አይተናል መቼስ ስሸውድ እነ ቴዲ ካናዳም ወይንም ደግሞ አውስትራሊያ ስላሉ ስለማያውቁት ይሆናል። ግን የዛን ቀን ጨጓራችንን አቃጥለህናል፣ ሚዩት አድርገን አሳልፈናል። ግን የዛኔው ሁሉ ነገር ይቀጭ ነበረ። ምክንያቱም የአይአርኤስ ኦኬ እንኳን አልነበረም፣ ልታመጣው ማችልም። ምክንያቱም የምታመጣው ወረቀት ጋቨርንመንት ስለሚል መቃመቅ እንደሚከት ደግሞ በደንብ ጠንቅቀህ ስለምታውቀው አታመጣውም ያንን ወረቀት ትክክለኛ ኦኬ ካላስደረክ ያንን ብር እና ቴዲዬ ያው ሸውዶናል፣ ያው ተቃጥለናል። አልሸወዳችሁም። የተሸወዳችሁ የመሰላችሁ ስቴጅ ላይ ያሉት ሰዎች ተምታተውባቸው ሊሆን ይችላል እንጂ በጣም ሰዎች ከፕሮግራም በኋላ በነገራችን ላይ የህግ ሰዎች ይደውላሉ። የህግ ሰውን ባትሆን እኮ ፈንጠር ብለህ ለምሳሌ ስቴዲየም ስትገባ ኳስ ተጫዋቾች ሲጫወቱ ክሮስ አድርገው አሻማው አቀብሎ ትላለህ። ለአንተ ፍንት ብሎ ይታያል አይደል? ቁጭ ብለው ደግሞ የሚያዩ ሰዎች አሉ። እያንዳንዱን ሂደት እኔ እንደዛ ነው የማየው። ለዛም ነው እኔ ባላየው እናንተ ያያችሁ ከሆነ በቴሌግራም አሳውቁኝ ይላል። ብዙ ጥያቄዎች የሚመጡልኝ ከቴሌግራም አድማጮቼ ነው። ኮመንት ላይ የሚጽፉ ሰዎች አሉና
እሱ ስቴጅ ላሉ ሰዎችን የተወሰኑ ሰዎች አሁን ተስፈኛ ተመጽዋቾችን ስለሸወደ ሁሉንም ህዝብ የሸወደ ይመስለዋል እንጂ አልሸወደም። ቢሸወድማ ያ ሁሉ ነገር አይነሳም እኮ። ያ ቴዲዬ ያው ብዙ ኢንፎርሜሽኖች ደግሞ አሉ። አንዳንዴ እንደ ምክር ቢጤ ደግሞ የምነግረው ችግር ያለበት ሰው ሌላው አድርጎ ነው የሚያልፈው። ምክንያቱም በጣም ብዙ ኢንፎርሜሽን አለን። ፌደራል ኦፌንሲቭ የሆኑ ነገሮች ያደረካቸው ኢንፎርሜሽኖች አለን። ስሙን ላሳልፈን ሰተን መቃመቅ የምትወርድበት ኢንፎርሜሽኖች በጣም ብዙ ነገሮች አሉ። ምክንያቱም አሜሪካ ላይ ፌደራል ላይሰንስ መሸጥ ማለት የትራክ ላይሰንስ መሸጥ ማለት ምን ማለት እንደሆነ እናውቃለን። 5 ልጆች ደግሞ አውቃለሁ ፍላግ ያለባቸው በላይሰንሳቸው ላይ በኤርፎርስ ያስፈትናቸው በ2 ሳምንት ሲሰጣቸው ምናምን ከነስማቸው ከነ አድሬሳቸው ስላለኝ በሚያስፈልግ ሰዓት ላይ ቴዲ አም አቬለብል። እኔ ፍራውል በእናንተ ፊት ነው የምነግረው። ያው እግዚአብሔር ምስክሬ ነው። ተው ግብዝነቱ ምናምኑ ተውና በቃ ይሄን ህዝብ ይቅርታ ብል ኬዝ ክሎዝድ። እኔ ዝም ብዬ አይደለም የምነግራችሁ። ወደዚህ ከመግባቴ በፊት አሜሪካ ያሉ በተለያየ የሚወስደሩ በህግ ሰዎች ምናምን እየሄዱ ያሉበትን ርቀት ሳይ ፍራውል ወንድሜ ይቅርታ ብል ሶሪ ብል። ከዚህ በላይ እንግዲህ ወንድማዊ ምክር የለም። እናንተም ምከሩት። ይሄ ያለህበት ሀገር ቲፎዞ ስላበዛ ምናምን አይደለም። በህግና በህግ የምትሄድበት ሀገር ነው አይደለም። እንደዚህ አይነት ነገሮችን ትልቅ ነገር ሰርተ ጥቂቷ ነገር እንኳን ንግግር እንኳን የሚተረጉምበት ሀገር ነው ያለው። ለራስ የምትቆመው አንተ ብቻ ነው የምትሆነው። ስለዚህ እነዚህን አጉል በለው ምናምን የነጅጅክያ ምናምን አይጠቅምም እሱ። እና ትክክለኛ ሰዎች ሲናገሩ አድምጥ፣ ደንገጥ ብለህ አንተ አሁን የመደንገጥ ነገርም እያየሁብህ አይደለም። ልጁ እኮ ጭራሽ ምክርን እንዴት ነው እያያሉ። ይሄ ምሳሌ ላይ አንድ የሚባል ንግግር አለ። ብዙ ጊዜ ተዘልፎ የደነደነ ድንገት ይሰበራል የሚል ቃል አለ። አሁን ብዙ ጊዜ ተዘልፏል፣ እሱ ደንድኗል። በጣም ደንድኖ ነው ያለውና እኛ እንምከረ እንደ ወንድም እንደ እህት ባል ሶሪ በል እና ከእንደዚህ ነገር ውጣ። ይሄን ነው የኔ መልእክት። ይሄ ነው። ገመዳ ምን ትላለህ ወንድሜ? አለህ ገመዳ እያወራ ከሆነ እየተሰማን አይደለም። ገመዳ እሺ፣ አንድ ጊዜ ለመጨረሻ ጊዜ ጥሪ እናደርጋለን። ገመዳ እሺ፣ ወደ ከታች ላውጋው እንሄዳለን። ከታች ላውጋው እሺ፣ ምን ትላለህ? ከዛ ገመዳን ወደ ታች እናወርዳለን። ካለ ተመልሶ ይመጣል። ከታች ላውጋው ምን ትላለህ? እሺ ቴዳ ሰላም ዋልክ። በመጀመሪያ ሁላችሁንም ከታች ያላችሁ ሁላችሁም ሰላም ዋላችሁ ብያለሁ። እኔ እምለው ምንድነው፣ አንደኛ አንተን ይቅርታ አድርግልኝና ይቅርታ ተባብላችሁ እንኳን ብትታረቁ የነቲናን ምናምን ጉዳይ ማውጣት አለብህ። ያለዛ እኔ የሚታይ ምንድነው ስለተጣላችሁ ብቻ እንጂ የኢትዮጵያ ሕዝብ ከሊባ ይጠንቀቅ ብለህ እንዳልሆነ ነው የሚሰማኝ እኔ። ስለዚህ ታረቃችሁም አልታረቃችሁም ትክክለኛ መረጃው ካለ ትክክለኛ ዶክሜንቴሽኖቹ ካለ የኢትዮጵያ ሕዝብ ማወቅ አለበት። ሌላኛው ደግሞ እኔ ይቅርታ አድርግልኝ፣ ያው ብዙ ተናግረናል። አሁን ከትናንትና ወዲያ አንተ ቤት ሆነን 20 ሺህ ልክ ያለው አስገቡ በሏቸው ሲል ሪሊስቲክሊ ማንኛ ታደርጉ ስትሉ ፍላግ ይደረጋል። ዩካንት በየትኛውም ባንክ ላይ ማድረግ አትችልም፣ ማስፈቀድ አለብህ። እስፔሻሊ ከአገር ውጭ የምታደርገው ከሆነ ቀጥሎ ደግሞ ከይቅርታ ጋር ሄዳ አንዴ በትልቁ ብታረገኝ እና አሁን ያው አንዳንድ ሰዎች ያው ምን አለ ሂስትሪ ይባል ነገር አለ አይደለ? ኦኬ አሁን እዚህ ጋር ማሳየ ፎቶ ምንድነው
በትልቋ ታረገኝ እንዲታያቸው። ይሄ የፍራው ልጅ ነው። መጨረሻ ላይ ምን እንደሚል አንብቡት። ፌክ ባንክ አካውንት ባላንስ ነው። አየሁ አሁን ይሄ ሂስትሪው ነው። አሁን እዚህ ጋር ሂስትሪ የሚያሳያችሁ ምንድነው? እዛ ጋር አምጥቶ ያሳየን ባላንስ ጉግል አድርጎ ሰርች አድርጎ ያመጣው ነው። አየው መቄዶንያንን ሰርች አድርጓል። እና ሂስትሪውን ራሱ ክሊር ሳያደርግ ህዝብ አደባባይ ላይ ገብቶ ሰርች ማድረግ ራሱ ከባድ ነው። እና ያው የኛ ማህበረሰብ ደግሞ አንድ አይጥመድክ። እኔ በውስጥ ተልኮልኝ ነው በውስጥ የላካችሁልኝ መረጃዎች ስትልኩ ያው ለህዝብ እናቀርባለን፣ ማንነታችሁን አናጋልጥም። ግን አንድ ያው የኛ ማህበረሰብ አይጥመዳችሁ። አየው አይደል? አሁን ይሄ የፍራው ልጅ ነው። ከላይም ደግሞ ስታዩት ያው ፍራውል ይላል እንትኑ ላይቡ። እና እንደዚህ ያደረጉ ስቴትመንት እያመጡ የድሃን ልብ ከሚረብሹ እኔ መናጢ ድሃ ነኝ። ቅድም ተናግረዋል። የኢትዮጵያ ህዝብ ድሃ አይደለም፣ የድሃዎች በድሃ ነን አይደለ አጠቃላይ ሲባል። እና ህዝባችንን ሆዱን ባንበላው ይሄን አደርግልሃለሁ እየተባለ ብዙ እኔ በውስጥ ብዙ ማቃቸዋለሁ። በውስጥ አናግሩኝ ተብለው ስልክ ልከው ምን ተብለው አንድም ቀን ያልተደወለላቸው እና ቴዳ ያው ይቅርታ ሳላስፈቅድ ፎቶ ስላሳየው ያው ተግባር መሆን የለበትም ነበረ። ግን ያው ቴሌግራም ደግሞ እንትን ነው ኮሜንት ብቻ ማድረግ ነው የሚቻለው እንጂ ፎቶም አይላክም። እና ለማንኛውም ብዙ ነገር አይተናል። እኔ ይቅርታ አድርግልኝ ከታች ጀምሬ ነበርኩኝ ከፍሮም ደ ዴይ ዋን እና ብዙ ነገሮችን አይተናል። እኔ የምለው ምንድነው በቃ ይሄንን ልጅ ያው ገደል ምንም ቢሆን ኢትዮጵያዊ ወንድማችን ነው። ገደል የሚያስገባ ነገሮችን ባያደርግና ራሱንም ለወንጀል ተጠያቂ ባያደርግ፣ እንዲሁም ደግሞ በቃ ህዝቡን ይቅርታ ማለት ካለበት ይቅርታ ብሎ፣ ነገር ግን ቅድም የተናገርኩትን ድጋሚ ነው የምልህ በደንብ እንድታጠብቅበት ስለምፈልግ ያ ምንድነው እነዛ መረጃዎቹ ካለ እኛ ግዴታ ማወቅ አለብን። የረዱም ሰዎች ደግሞ መጠየቅ አለባቸው። በህግ መጠየቅ የሚችሉ በህግ መጠየቅ ይችላሉ። ለእግዚአብሔር ደግሞ የሚሰጡት ለእግዚአብሔር የሚሰጣሉ። እናንተ ተታረቃችሁ ተብሎ ግን መረጃ መቆም የለበት እና ይሄን ልልነው ያው አበሻ እንዲያይጥመዳችሁ እውነት ነው። እና ይኸውልህ እንደዚህ ፎቶ ይላክልሃል። በነገራችን ብዙ ሰዎች ራስን በትልቁ አሁን በነገራችን ላይ ፒክቸር ምናምን አያይዛችሁ ቴሌግራም ላይ ኮመንት ማድረግ ትችላላችሁ። የፊክስ አድርገውታል የቴዲ ሐዋሳ ቤተሰቦች። ሄዳችሁ እዛ ኮመንት በምታደርጉ ሰዓት ማስረጃ ዶክመንቶች በምትልኩ ሰዓት አሁን ከታች ላውጋው እንዳደረገው ህዝብ እንዲማርበት ግን አደራ ጀስት ከአጀንዳው እንዳትወጡ። አጀንዳው ላይ ብቻ ፒክቸሮች፣ ሌሎች ነገሮችም ካሉ በጋራ ተሰብስበን መፍታት ከቻለን የምንፈታባቸው ወደፊት የምናደርጋቸው ተመካከረን ያን አደርጋለሁ። ከዚህ ጋር በተያያዘ ግን ፒክቸሮች፣ ማንኛውም ነገሮችን ሄዳችሁ ኮመንት ላይ ቴዲ ሐዋሳ የቴሌግራም ቻናል ላይ ፖስት አድርጉ። እኔ የማነበው ይሆናል። ቴንኪው። ብዙ ሰዎች ኋላ ላይ እኮ ነው አሁን አይናቸው የተገለጸ የመጣው። በነገራችን ላይ አሁን ነው እኮ ስልኩን ሲያዩ እንዴ እንደዚህ አይነት ስልክ አለ እንደ አይፎን 17 እንደዚህ ነው እንዲህ ማለት ጀምሩ። በቃ አንዳንድ ነገሮች ለምሳሌ ከማንም የተሻለ ፀጉር አለኝ ብሎ ፀጉር እንደዚህ ሲያደርግ እንደዚህ ሲነሳ ሲያዩ በዛ ሰዓት አታይም አንተ እንዴ ምናምን ማለት ጀመሩ። አሁን የምታነሷቸው ነገሮች ፂም ምናምን ፂሙ ትክክለኛ አይደለም፣ እሱ እንኳን እንትን አይደለም፣ ግን እንዲህ የምታያቸው ነገሮች ሰዓት ምናምን ይህን ሰዓት አሁን ሰጠ ህይወት ይቀየራሉ። ስክሪንሻት ያደርጋሉ፣ ከዛ ዋጋውን ቼክ ያደርጋሉ። 17 ከ99 25 ከ99 ቢቀርሳ ምንድን ነው? ቆይ ምን እኔ አልገባኝ። ምንድን ነው የምታሳከው? ምናልባት በጣም እነዚህ ከታች ያሉ ተስፈኛ ተመጽዋቾች ምናምን ካልሆነ በስተቀር አንድ ሰው ምናልባት እኔ ቴሌግራም ላይ ያላችሁ ቴሌግራም ላይ ያለውን ፖስት የተደረገውን ቪዲዮ አሳዩ እያሏችሁ ነው። እሱን ማሳየት ብትችሉ እኔ እዚህ እንትን እንዳላችሁ ማለት ነው። አንድ የተሰራ አለ $20,000 ለመቄዶንያ አስገባ። አንድ ሰው አላችሁ እኔ ውስጥ 2 ስልክ ያላችሁ አላችሁ። የቴሌግራም ላይ ፖስት ያደረግነውን የርሲቱን ጉዳይ እንዴት እንደሚያጨበረብራቸው
እኔ ላሳያችሁ እችላለሁ፣ ግን እዛ ላይ ሆናችሁ ብታሳዩ ይሻላል ብዬ ነው። እንትን ዋርኒንግ እንዳመጣብኝ። ቆይ ፕሉስ የሚባል ልጅ አንድ ሰው ላስገባ እዚህ ጋር ጀስት ማማሩበታላችሁ። ነገ ከነገ ወዲያ ስቴጅ ላይ ስትቀመጡ ከሱ ጋር እንደዚህ አይነት ነገሮችን አስገባው ምናምን ሲል በቃ በንቃት ትጠይቃላችሁ። ሌላ ነገር አይደለም። እስኪ ምናምን ካልሆነ እናንተም ጥያቄ ምልክት ውስጥ ወድቃላችሁ። ህዝብ እንዴ አየለ አንተም እዛ ላይ ቁጭ ብለህ እንዲጫወትብሃል። ከበደ ማርታ አንቺም ማስትሬት አለኝ ብለሽ ማለት ሰው ከእሱ ራሱ መቀመጥ አስቸጋሪ የሚሆንባቸው ጊዜ ሳይፈጠሩ ቶሎ ብላችሁ ጠይቁ፣ ወይም ደግሞ ስቴጅ ላይ አትገኙ። ሁለት ስልክ ያላችሁ አላችሁ ቴሌግራም ላይ ሆናችሁ ቴሌግራም ላይ ገብታችሁ ማሳየት የምትችሉ የትኛው ላይ ነው? አጣሁት ፈልጌ ቴዲ። እኔ ቴሌግራም ላይ እኔ ካሳየኋችሁ ሌላኛው ቪዲዮ እንትን እንዳይለው እዚህ ጋር የትኛውን ቪዲዮ መሰላችሁ የምታሳዩት? የተሰራ አናሊሲስ አለ፣ ፖስት የተደረገ $20,000 ሴንድ ላኩኝ ብሎ የሚያሳያቸው የፌክ ደረሰኝ አለ። እሱን ለአድማጭ ተመልካች እናሳይና ወደኋላ ስትሄዱ የትኛው መሰላችሁ? ይሄኛውን ቪዲዮ ማለት ነው። እኔ ላሳያችሁ ወይም ከታያችሁ አላውቅም። ቆይ ቴዲዬ ቴንኪዩ፣ በጣም ቴንኪዩ ፎር ሃቪንግ ሚ። በጣም አመሰግናለሁ። ይቅርታ ካላለ እንግዲህ አንድ በደንብ ራሱ እንዲያውቀው አንድ ነገር ልንገረውና ቦርድ ደስ ይለኛል ከፈቀድክልኝ። እሺ ይሄኛውን ታሳዩት። ኦኬ የምነግርህ ነገር ፍላግ የተደረገባቸው ስልህ ብላፍ እንዳይመስልህ ወንድሜ። ዊስካንሰን ወስዳቸው ይሄኛውን ፓርትም ታሳዩት። 30,000 ነው እና አያችሁ በኢትዮጵያ ስንት ብር እንደሆነ ይላቸዋል፣ ያሳያቸዋል። ከዛ በኢትዮጵያ 4 ሚሊዮን ምናምን ነው ይመጣ። ይሄን ቁጭ ብላችሁ ሁላችሁም በጥንቃቄ ነው። በቃ ሁሉም ሚስጥር እዚህ ላይ ነው ያለው። ሁላችሁም ይሄኛውን ቪዲዮ ይሄን ፓርት ማለት ነው ሁላችሁ አይታችኋል ብዬ አስባለሁ። በጣምና አሁን እያያችሁ እዚህ ጋር ይኸው እያያችሁ ሴንድ ለበር ይላል። ከዛ እዚህ ጋር ተንኮሎን ታያለ። እንደማይልክ ያውቃል፣ ግን አውቆ ለማስመሰል አያችሁ ጽፍ ያለው ሲል ሪስትሪክት ያደርገዋል ማለት ነው። $20,000 ነው ማክሲመም ሊሚት። ከዚህ በላይ መላክ አልችልም የሚልና በቃ እንደውም 20,000 አስገብቼ ልላክ እዩ። 20,000 ስጽፍ እዩ 20,000 ጻፍኩኝ። 20,000 ከጻፍኩ በኋላ አያችሁ ስንት ነው ማለት ነው? 3.2 ሚሊዮን ብር በኢትዮጵያ ብር። ያው አሁን ሳስገባታ ያላችሁ ይላቸዋል። ከዛ እዚህ ጋር ልክ ሲነካው እንደ ቅድም ቶሎ ሴንድ አላደርገው። ልክ ጣቱን ያደርግና ካሜራውን ፍሊፕ ያደርጓል ወደ ራሱ ማለት ነው። እንደን ኢትዮኬም በጣም ብዙ ደቂቃ ይሄን እንትን ላኩኝ ለማለት። ከዛ ይቆይና ማለት ነው ያሳያቸዋል። ከዛ ሲያሳያቸው የሁሉ ከቆየ በኋላ ነው ይልሲ ኢሜይል የሚገባለት ማለት ነው። ከዛ እንደዚህ ከላይ ኢሜይል ፖፕ አፕ ያደርጋል ማለት ነው። ይኸው ኢሜይል ደረሰኝ መግባቱን ቼክ እናደርጋለን ይላቸዋል። ይኸው ኢሜይሉ መጣ። ከዛ ነካዋለሁ ይላል፣ ይነካዋል። አሁን እዚህ ጋር በደንብ ይዩ። ኢሜይሉን ሲነካ የሚመጣውን ስም ታያላችሁ፣ የማንን እንዳሳየ ታያላችሁ። አሁን እዚህ ጋር ቆየ። አሁን ይነካዋል። ነካ ትራንዛክሽኑ እዚህ ጋር ይታያችኋል። ሬድዋን ምትኩ አየለ ለሚባል ሰው የተላከ ሪሲት ነው ያሳየው። መቼ? የኖቨምበር 10 ሪሲት ለማይላኩት ብሎ ለሜቄዶኒያ። ከዛ ሪሲት ይለዋል፣ ይነካዋል። እንደዚህ አይነት ጽሑፍ ያመጣበታል። ከዛ ሲመጣ ምን ይላቸዋል? አስጠጋው ሲሉት እስቲ ይልና ማሳየት አልችልም፣ ይሄ ፐርሰናል የሆኑ ኢንፎርሜሽኖቼ የመኖሪያ አድራሻይን ምናምን ያሳያል ይላል። እኛ ከዚህ በፊት ትራንስፈር አድርገን እናውቃለን። እንደዚህ አይነት ነገር የለም። የመኖሪያ አድራሻን አይደለም የንግድ ባንክን አድራሻ የሚናገርበትን የመኖሪያ አድራሻይ ነው ብሎ ይሰክሳቸዋል ማለት ነው። ከዛ እሱንማ ዙም አድርገው በቃ እሱን አድሬስክ መታየት የለበትም ይሉታል። በቃ ላኩኝልና ያሳምናቸዋል። ኢማጅን ሬድዋን ምትኩ ለሚባል ሰው ልኮ አዚፍ ለሜቄዶኒያ እንዳስገባ አድርጎ ከዛ ደግሞ ትንሽ ቆይቶ ኖ ካንስል አድርገው ይሉታል ማለት ነው። ልክ እንደገባ ነገር ካንስል አድርገው የሚሰሩትን ድራማ እና ይሄ ሰው መቆም አለበት። እስከ መቼ የኢትዮጵያን ሕዝብ ሸውዶ ይችለዋል? ይሄ እድሶል ላይ
ቀሪን እዛው በቃ ይሄ ነው አስገቡ ነው በቃ አስገቡና ይሄ ነው አስገቡ ምናምን እኮ ሌላ አጀንዳ ነው እኮ ምዕራፍ 10 ላይ ነው እሱ ያለው አስገቡ ላይ አይደለም አሁን እኮ አይናችንን ከዚህ ላይ እንዳንነቅል ፍራኦል እነዚህን አምታታው በከተማ ምናምን ሶሪ በል አስገቡ የት ይሄዳል አንተ አስገቡ ላይ እንደ አስገቡ ምናምን አስገባ እሱ እኮ አቴንሽን ዳይቨርት ለማድረግ ምናምን ነው ያስገቡ ምናምን ተው አንተ ባጎታ አካውንት እያስገባ እኛ በመቄዶንያ ምናምን እኮ አይደለም ትክክለኛ ሰው እኮ ቀላል ነገር እኮ ተናገረ ትክክለኛ ገለልተኛ ሰው ይመረጣል ከኛ የሚጠበቀው 2 ሚሊዮን ያለው 2 ሚሊዮኑ ይላካል ያንተ $700,000 መግባቱን ስርና እንረጋግጥ ገለልተኛ የተባለው ሰውዬ እኛን ያስገባል ያስማማል ይሄን ሁሉ አይተን አንተ እሱ እናምነዋለን እኮ አሁን እናምነዋለን እኛ እናስገባ ግድ የለም እኮ የሚባለው ለሚታመኑ ሰዎች ነው ያንተ በጣም መግባቱ ሲረጋገጥ ቢኒያም አው ገብቷል ሲል የኛ እነዚህ ታማኝ ተብሎ የተቀመጡ ሰዎች ያስገቡታል በቃ አለቀ ፔሪድ እሱ አረማው ቁም ነገሩ እሱ ሳይሆን እንዴት ወንጀልን በጋራ እንከላከል እንደዚህ አይነት ነገሮች ይቆሙ ፌክ ዶክመንቶች ይቆሙ ማጭበረበሮች ይቆሙ ዛሬ አሁን የነገርኩ ስላንተ ካለኝ መረጃ ሩቡ ነው ስላንተ ላውራብል መሽቶ ይነጋል ወር አይበቃኝም እግዚአብሔር ምስክሬ ነው ወር አይበቃኝም እኔ ይደክመኛል ደከማ በቃ መድከም ታውቃላችሁ ሰው አንዳንድ ጊዜ ፌክ ትክክለኛ እያለ ይዘላል ከፌክ ወደ ፌክ ነው የምትሸጋገሩት የፍራኦልን ጉዳይ ልተንትን ካላችሁ ሶሪ በል ሶዚ እሺ ምንድነው በመጨረሻ ልትል የፈለከው ነገር ከዛ ወደ ኦኬ እኔ አንድ ነገር ልነግረው የምፈልገው I give him only አስወር ጋር it's not just a joke ትራክ ነው የምነዳው I give you only 2 weeks ቲክታክ ላይ ላደረኩት ነገር በጠቅላላ ይቅርታ ካላልክ ጭነቴን ወደ ሱፎልስ አደርገውና ኢንፎርሜሽናቸው አለኝ ይሄ ቀልድ እንዳልሆነ ደግሞ በደንብ እንድትረዳው የምፈልገው ሱፎልስ ላይ በኤርፎናሽ እንትን ብላቸው አይሆንም ስትባል ዊስካንሰን ይዛቸው ሄደ 2 ልጆች ዊስካንሰን ይዛባቸው ሄደ አንደኛው አልፎላ አንደኛው ፍላክ ተደርጎብህ መታል ሁለቱም እንግሊዘኛ ማውራትም ማንበብም መናገርም አይችሉም እንዴት አለፉ የሚባለውን ነገር ደግሞ መጥቼ ከሳለሁ I give you only 2 weeks በዚህ ሰዓት ደግሞ ያለንበትን ደግሞ በደንብ ጠንቅቀህ ታውቀዋለህ ይሄ ነገር ደግሞ ቀላል አይደለም ይሄ ክስሻ ደግሞ ቀላል አይደለም ፌደራል ነው የሚጠይቀህ ስቴት አይደለም የሚጠይቀህ ፌደራል ምክንያቱም እየሸጥክ ያለው ፌደራል ላይሰንስ እስከሆነ ድረስ የሚጠይቀህ ፌደራል ነው 2 weeks Thank you ዲኤንኤን አወቃችሁት ስማርተስት ጋር ኢንዲስ ፕላትፎርም ላይ ካሉ በጣም ስማርት ሰዎች መካከል አንዱ ነው የረጅም ጊዜ ጓደኛው ነው ዲኤንኤን አወቃችሁት ቴዳኔ ጋር ራሱ የሀገር መረጃ አለ እያለ ነው ይቅርብህ ተው ከዚህ በላይ ወንድምነት የለም እኛ በቃ በወንድምነት እኮ ነው እየመከርን ያለው ነው ነገ ውቀሳም እንዳይመጣ እንደው መጀመሪያ እንደዚህ ደረጃ ላይ ከምትገቡ በወንድምነት መክራችሁ ለመመለስ ሙከራ አድርጋችኋል ምናምን የሚባል ነገር ይመጣል ህዝባችን በጣም በባንክሮ የሚያይ ነው እና ይኸው ወንድሞች እዚህ ውስጥ ያሉ ብሔረሰቦች ተው እያሉ ነው አንተ እንዳትጎዳ ነው ተው ረፍ ያንተ ጉዳይ በመርፌ ቀዳዳ ዞን እንደማሳለፍ ነው አንተ ነፃ ነህ ብሎ በቃ ሐቀኛ ነህ ብሎ ለማሳየት ኢምፖሲብል ሴ ማውንቴን ቱ ክላይምብ ብሮ ስለዚህ ስማ ወንድሞችን እህቶችን ምክር ስማ ሌላ ነገር አይደለም እናንተም ደግሞ ይሄ ዝም ብላችሁ ሄዳችሁ በለው ፍጨው ምናምን የወረዳ 13 የቀበሌ ምናምን እንደዛ አይደለም ኢትዮጵያ ቢሆን ምናልባት እንደው አንጋሪ ተማመናለሁ በህግ ሰዎች አሁን ጠንካራ የህግ ሰዎች የተፈጠሩበት ነው ቢሆንም ግን ፍትህን ምናምን ልታዘገዩ ትችላላችሁ ነገሮችን እንትን እያላችሁ አሁን ግን አስቸጋሪ ነው አሁን የህግ ሰዎች የገቡበት ነው አሜሪካ ያሉ ሰዎች እያዩ ነው እያንዳንዱ ሰዎች ከዚህ በኋላ የምታሳያቸውን ነገሮች እርግጠኛ ሆኜ በነገር ሌላው ቢቀር ከዚህ በኋላ ካንተ ጋር የሚቀመጡ ሰዎች በሙሉ ቢያንስ አእምሯቸውን ከፍተናል
ኦኬ ከፍተህ ተጫዋት ምናምን ግን እንደዚህ የወረቀት የዶክመንት ነገሮችን ቢኬርፉል አቁም። አንዳንድ የምጠራቸው ቁጥሮች ያስደነግጣሉ፣ በጣም ያስደነግጣሉ። ምናምን 700 ሺህ ነው የሚገርማቸው። አሁን ከሰዓት እኮ $1 ሚሊዮን ትራንስፈር አድርጌ ጨረስኩ ይላችኋል። እርግጠኛ ሆኜ የምነግራችሁ $29 ሚሊዮን አለኝ በካሽ ይላችኋል። ጤነኝነት ነው ይሄ ነገር? $29 ሚሊዮን አሳያለሁ በካሽ ድሃ ልጅ ምናምን ይላል። ከታች ያሉ ተስፈኛ ተመጽዋቾቹም በእርሶ መጀን ይላሉ። ተስፈኛ ተመጽዋቾች ቀላል ሰው መስሏል እንዴ? ጠንክረህ ስራና $29 ሚሊዮን አሳይ ወንድ ከሆንክ ምናምን ይላል። እንደሱ ያሉ ሰዎችን እየፈጠረብን እኮ ነው። እነዚህ የማይጠይቁ በጣም በቃ እንደዚህ 3 ሰዓት ሳቅ ሲባል 3 ሰዓት የሚስቅ ለመሳቅ ብቻ የሚገባ ሰውዬ የሚሉት እንደዛ አይጠቅመንም። ምን ያደርግልሃል? ሰርተህ ያገኘው ከሆነ እንዴት ሰርተህ እንዳገኘህ ምናምን ትውልዱን አስተምረው። ገንዘብ እንዴት እንደሚገኝ ያስተምራቸው፣ እርዳቸው። የቢዝነስ አይዲያዎችን እና ዲኤንኤ ምናምን ሲገቡ የቢዝነስ አይዲያዎችን ያወራሉ። ስለ ዌብሳይት እንዴት ዴቨሎፕ እንደሚደረግ ምናምን፣ ስለ ቢትኮይን ምናምን በቃ ሪል የሆነ ነገር ይነግረዋል። ብዙ አይነት ሰዎች አሉ፣ ትክክለኛ የቢዝነስ መረጃ የሚሰጡ ሰዎች። ስራ ትራክ ድራይቨሮችን ያዋቸው እንዴት ሰርተው እንደሚኖሩ ያሳዩዋል። ትራክ ውስጥ ቁጭ ብለው ያንተ ግን ተለየብን ነው እያለን ያለ ነውና ለአንተ እኮ አይደለም ለትውልዱም እያሰብን ነው። ከዚህ በላይ እንግዲህ ወገንተኛ ሆነን እኮ በቃ ኢትዮጵያውያን በሙሉ ተመከር። ፍራውል በእናትህ ይቅርታ በልና ወደ ቀልብ ተመለስ። እሺ ብለህ ብትመለስ ወገናችን፣ እምቢ ካልክ ደግሞ ያሳዝነናል። አስቸጋሪ ነገር ነው የሚሆነው እያልን ያለ ነው። ከታች ላውጋውን ከልብ ነው ማመሰግነው። ተምረን ከሰማን በኋላ ወደ ፖለቲካዊ ጉዳዮች ነው የምንሄደው። የመጨረሻ ማስገባው ሰው ከሌለ በስተቀር ዲኤንኤ ካለና ችግር የለውም። ምናልባት እሱ አሁን ባየው ሌላ ጊዜ ያወራል፣ ችግር የለውም። እሺ ተምራችን እንዴት ነሽ? ያንቺ ጉዳይ እንግዲህ አሁን ይሄ ያለንበት ጉዳይ ያንቺና የሱ ጉዳይ የፈጠረው ነው። ያንቺና የሱ ጉዳይ ነው ወደዚህ ደረጃ ያደረሰን። ኦልሬዲ ኬዛችሁን ያንቺንም የሱንም ግራቀኙን አይቻለሁ። ያንቺንም ደጋፊዎች አስገብቻለሁ፣ የሱንም ደጋፊዎች አስገብቻለሁ፣ ታዛቢዎችን አስገብቻለሁ፣ የቴሌግራም ሰዎችን አሳትፍ ያለው በጋራ ግራቀኙን አይተን የደረስንበት ደርሰናል። አጠቃላይ የምታስተላልፊው መልእክት ካለ መድረኩ ያንቺ ነው። ተምር ምትዩን በይና እንሰናበታለን። እሺ አሁን የኔ ጉዳይ አልቆ የኔ ኬዝ የኔ አልቆልኛል ብዬ ነው የማስበው። ግን ህዝብ እየተጭበረበረ ነው። አሁን ህዝብ ነው ያው የገጠመው ከህዝብ ጋር ነው። ህዝብ ማጭበርበር ነው የጀመረው። እኔን እንደ ግለሰብ ነበር ያጭበረበረኝ። ብዙ ሰው ሰድቦኝ ነበር። አሁንም ብዙ ተሳዳቢዎችን ገዝቶ እያሰደበኝ ነው። የተለያዩ ስሞች እየተሰጡኝ ነው ምናምን። ኦኬ እኔ የቆሰልኩበት ነገር ኦልሬዲ በድል ስላጠናቀቁ እድሜ ላንተ፣ አንተ ቤትን ገለልተኛ ሆነክ ለእውነት ቆመክ ለእኔ ብለክ ሳይሆን የቆሰልኩበት ጉዳይ አልቆልኛል። እኔ እንዳለቀ ነው። እኔ ከዚህ በኋላ ከፍራኦል ምንም አልጠብቅም። ስለ ፍራኦልም ባወራም ባላወራም ያደረገው ነገር ስለሚያበሳጨኝ ነው ስለሱ ዝም ብዬ የምቀጥለው እንጂ ኦልሬዲ ጨርሻለሁ። እና ብዙ አፎችን ገዝቶ የራሴን ወገኖች ገዝቶ አንዴ ባንዱ አንዴ ምናምን እያሉ እኔን የማይሆን ነገር ውስጥ ያው ለማስገባት ይሞክራሉ። እኔ ደግሞ ያው ከዛ ካለፈው ህይወት ካሳለፍኳቸው 3 ዓመቶች ለቅሶ የአሁኑ ለእኔ በጣም በደስታ ስለሆነ የቆሰልኩበት ነገር ኦልሬዲ ያ ሰው ስለተገለጸ ህዝብም እንዳውቀው ህዝብም እንዳይጎዳ ነው። እኔ ዋናው ፖይንቴ ከዚህ ሰው የምንም ፈልጌ አይደለም። ወደፊት የሚጎዱ እህት ወንድም በቃ በሱ አይን ውስጥ የገቡ ባለሀብቶች ምናምን ስላሉ እነዛም ሰዎች እንዳይጎዱ ነው ያደረኩት እና ለእኔ በጣም ደስ ብሎኛል። ግን አሁንም ህዝብ እየተጭበረበረ ስለሆነ ከድሃዎች እየተጭበረበረ ነው። በነገራችን ላይ ቢጭበረበር ከመቄዶንያ አይጭበረበርም አይደል? በጣም ብዙ ሚስኪኖችን ከያዘ ድርጅት እንትን ብር ተጭበርብሯል። እኔ እንደማስበው በመቄዶንያን ስም በጣም ብዙ ብሮች ተሰብስበው ተበልተዋል ብዬ ነው የማስበው።
ባለፈ በኮሜንት አይተከውን እባካችሁ አስገቡን እያሉ ከታች መሲ ብሪጅስቶን እዚህ አካውንት ላይ አስገቡ የመቄዶንያ ነው ብላን ብዙ ጊዜ የአካውንት የተሰጠን አስገብተናል ብለው ሲጽፉ ነበር። እነዛ ሰዎች ካሉ አንተ በቴሌግራም ውስጥ ገብተው ቢሆን እዛ የምትፖስተው ላይ ኢንፎርሜሽን መስጠት አለባቸው ብዬ ነው የማስበውና መቄዶንያን ይሄን ነገር በስማቸው ብዙ ብር ተዘርፎ ስለሚችል በደንብ በህግ ቢይዙት ብዬ ነው የማስበው። እዛ ኢትዮጵያ ያለውን ሰው በህግ ቢይዙት ጀምረው ሊሆን ይችላል አሮ ነው፣ ግን በህግ መያዝ አለባቸው። ያንን ማን ነው የሚባለውን ሰውዬ ማለት ነው፣ ስሙን አልያዝኩትም። እና እኔ በጣም ከገረመኝ ቴዲ የሰው ስም ማንሳት ይፈቀዳል እዚህ ቤት? በስድብ ምናምን አይሆንም። ስድብ አይደለም አይደለም ጂጂ ኪያ የዛሬ 3 ዓመት አካባቢ የሆነች አርቲስት ማን ነው የምትባል አርቲስት ዙዙ የምትባልሽ ካወቃቸዋት እነ ጂቦ ምናምን ያውቋታል እሷን ልጅ እና እሷ ቤት ገብቼ እኔ ያንቺን የበላውን ገንዘብ እኔም ቢበላኝ አለቀውም ነበር እያለች የወለጋን እየተሰበሰበ ብዙ ብር እንደበላባቸው ስትናገር ነበርና አርቲስት ዙዙ ብትኖርና ብትመጣ ደስ ይለኛል። እነ ጂቦ ምናምን ያውቋታል ልጅቷን፣ አሁን ጠፍታለች ከሚዲያ። የዛን ሰዓት እሱን ስትሳደብ ነበር የወለጋንም የሚስኪኖችን ብር ሰብስቦ እንደበላ እና አሁን የሱ አጋዡና እኔ አረው ነው ህሊናቸውን እንዴት እንደሚሸጡ ብዙዎቹ ለሱ አግዛውን ስትጮህ በጣም ይገርመኛል። የዛን ሰዓት ሌባ ነው እኔ አንቺን ብሆን አለቀውም እንዴት ይሄን ሁሉ ብር ተበልተሽ እንዴት ዝም አልሽ? በስማ ምን ያብጃለሁ ምናምን ስትለኝ ነበር ሴትዮ። አሁን እኔ እነዚህን ላይክ ፌመሶቹን ምን ያክልስ ገንዘብ ቢሰጣቸው ነው አሁን ታዋቂ ተሳዳቢዎች የተባሉ እንዳለ የሶሻል ሚዲያው ምናምን ሁሉም ማለት ነው ተጽዕኖ ፈጣሪ የሚባሉ በሱ ስር ናቸው። ምን አድርጎላቸው ነው? እኔስ ምን አድርጊያቸው ነው? እኔ አንዳንድ ተስፈኛ ተመጽዋቾች ናቸው አይደል? አዎ ተስፈኛ የማይሰሩ ናቸው ደግሞ እንዳለ ታዋቂዎቹ። ያው ስማቸውን አልጠራም፣ ታውቋቸዋላችሁ እኔን የሚሰድቡኝ ሰዎች በሙሉ። አይ ቲንክ ያው እንደዛ ነው። ፋይናንሻል እጥረት ያለባቸው ናቸው በሙሉ። አንድ ሰው ብቻ ነው ፋይናንሻል እጥረት የሌለበት፣ እሱም እዮዳብ ነው። እዮዳብ ደግሞ በአንተ ስለሚቀና ነው። እሱ አንተ ኦደንስ በጣም ጥሩ ሁኔታ ኦደንስ ስላለክ እሱ ብዙ ጊዜ የቅናት መንፈስ ነው። እዮዳብ ፋይናንሻሊ ሰፖርት አድርጎት አይመስለኝም። የእሱን ጅሪዎች ወደ እሱ አምጥቶ አንተን መሳደብና አንተን መምታት ከቻለ ሚዲያ ላይ የእሱን ደጋፊዎች እነዚህ ተስፈኛ ለማኞችን ወደ እሱ ሳይድ አሰልፎ ያንተን ከቻለ ያንተን ይሄንን ሚዲያን መምታት ይፈልግ ነበር፣ ግን አልተሳካለትም። ከኦሮሞችም ጋር ሊያጋጭ ምናምን ተሞከረ። ብዙ ኦሮሞዎች ለእውነት ሲሉ የኔንም ኬዝ በጣም ሰፖርት ሲያደርጉኝ ነበር። በዚህ አጋጣሚ በጣም ነው የማመሰግነው። አጋጣሚ በፖለቲካ ካስቀየምኳችሁ የኦሮሞ ተወላጆች ወይም የብሔር ብሔረሰቦች በአጠቃላይ ይቅርታ ማለት እፈልጋለሁ እና ምክንያቱም ከጎኔ ሆናችሁ ለእውነቴ ቁማችሁ እንደ ብሔሬ ሳይሆን እንደ ሴትነቴ ከጎኔ ቁማችሁ ለእኔ በጣም የለፋችሁልኝ ኦሮሞ ልጆች አላችሁ። በውስጥም በነገራችን ያኔ ቸዝ ባንኩን ራሱ ሲሸውደን 2 የኦሮሞ ልጆች ናቸው ደውለው በዋትስአፕ ስልኬን ጠይቀውኝ በውስጥ እንዴት ፌክ እንደሆነ እናሳይሽ እሷ ያሳየሽ ብለው የኦሮሞ ልጆች ናቸው ስክሪንሸር አድርገው ባንካቸውን ያሳዩኝ ላይቭ ላይ ማለት ነው ገብተው ምናምን እንደዚህ እና በጣም ምርጥ የኦሮሞ ልጆች አሉ በዚህ አጋጣሚ እና በጣም እኔ ቴዲዬ እኔ አንተን የእውነት ነው የምልክ። ይሄ ፌክ ምናምን ማስመሰል አይደለም። የእውነት እናቴ ስላልወለደች ነው እንጂ ለእኔ የክፉ ቀኔ ከጎኔ ለእውነት ብለህ የቆምክ ምርጥ ወንድሜ ነህ። 3 ዓመት ያለቀስኩበትን የቆሰልኩበትን እንባይን አብሰልኛል እና ቴንኪዩ። ለሴት ልጅ ያለ ክብር፣ ለእናቶች ለሴቶች ያለን ክብር አይቻለን እና ቴዲ አይ ሪመምበር አንድ ጊዜ እዚህ ቤት ውስጥ ቤተልሔም ዳኛቸው ራሷን እንደ ህዝብ አድርጋ ስታወራ ተናግረሃት ይቅርታ ጠይቃት ስልክ ወዳው እሺ ትምጣ ምናምን ብለኛልና አናዳኝ ነው እንደ እኔ እያለች ታውራ የአማራን ህዝብ እሷ አትወክልም እና እንደ ህዝብ በቃ እንደ ህዝብ ማውራት የለባትም ብለ የሆነ ነገር ተናግረክ አይ ቴዲ ይቅርታ ጠይቃት ስልክ
እሺ ነው ያልከኝ እና ይሄ ላይክ የሆነ ነገር እንኳን ብትሳሳት ወደው ይቅርታ ለመጠየቅ ለሴት ልጅ ያለን ክብር ነው የሚያሳየውና ቴንክ ዩ ነው ማለት የምፈልገው። በጣም አመሰግናለሁ። በጣም ቴንክ ዩ ከልብ ነው የማመሰግነው። ሌላ ባለኝ መረጃ ወደዚህ ቴንክ ዩ አዲ ሰለሞን አዲያችን ወደዚህ ከመግባቴ በፊት እኔ ያልሆነ ነገር አልነግራችሁም። ይሄ ዝም ብሎ ወይ ለጊዜያዊ ግርግር እናንተን ለማስደሰት እኔ ሲሪየስ ነኝ ስላችሁ ሲሪየስ እንደሆንኩ ስሉ ስቀልድ ደግሞ እስከ ጥግ ቀልዳለሁ። ቀልድ ነው እላችኋለሁ። አሁን በቴምርና በፍራውል ጉዳይ ብቻ እንዳለችው ብዙዎቻችሁ በተቻለ መጠን አንድ ሰው እስቲ በቴሌግራም የሚግባ ምናምን ያለው ላይ ታለ እስቲ ቪአይፒ ትራክ ቪአይፒ ባንክ አካውንት ምናምን ያለች በመጀመሪያ አረጋግጥ። ወጥ ተላክልና ቴዳ ይቀጣል። እሺ ቴዲ ያለች በመጀመሪያ አረጋግጥ። ወጥ ተላክልና ቴዳ ቴዲ በዛኛው ስልኬ ማሳየት ይችላል። የባንኩ ቀን ምን ብሎ እንዳጭበረበረ 3 ቢሊዮን ምናምን ብሎ ያሳያችሁን የቼዙም ማለት ነው። ይቻላል። እሺ ቆይ ልክፈት አንዴ። እሺ አሁን ደግሞ የኔ ሰዎች እንደሚነግሩኝ ፍራውን ሌላ ደግሞ የሚያጠፋውን ጥፋት ልንገራችሁ። እኔ እኮ የቱን ትቼ የቱን እንደሚይዝለት ራሱ እኔ ግራ እስኪገባኝ ነው። ሬድዋን ምትኩ የሚባል አላውቅም፣ ዝም ብዬ ነው እየረዳሁት ያለሁት ይላል። ኧረ ተው፣ ቢያንስ እያወራሁ ያለሁት ቴዲ ከሚባል ልጅ ጋር ነው፣ የሚዲያ ሰው ነው። ጉዴን ያፈላሉ እንኳን አትልም። ሬድዋን ምትኩን ያሁን አታውቁም? ሬድዋን ምትኩ እዚህ ቲክቶክ ላይ ተው። ኧረ በመድኃኒዓለም በ44ቱ ታቦት እንደው ለምን ተው። ይሄ ልጅ እኮ እንዴት እኔ እኮ ምን እንደሚሻለው አላውቅም። እኔ እሺ ወንድሜ ሬዲ ኮን ካሳየን እሺ። አይ ይሄኛው ቪዲዮ ለምንድን ነው አላበራ ያለኝ ያሳየው? ይሄው አሁን እየሞከርኩ ቪዲዮ ልንገርህ። ምን መሰለህ እኔ አሁን ቼዝ ባንክ አለኝና ይቅርታና ቪአይፒ ቪዲዮ ማብራት አትችልም። 1000 አልሞላህም። ኦኬ ለዛ እኔ ደግሞ ያኛውን ስልኬ በዛኛው ስልኬ ነበር ደግሞ ቼዝ ባንክ አካውንት ያለው እኔው። እሺ እስከ ሌላ አካውንት ስልክ አድማጭ ተመልካች ማለት አለበት። በሌላ ስልክ መግባት ትችላለህ። በሌላ ስልክ መግባት ይችላል፣ ግን ቼዝ ባንኩ ያለው አሁን እዚህኛው ላይ ነው። በዛኛው እንዴት ማሳየት እንደምችል እንደዛ ያሳይልኛል። የቼዝ ባንክ አካውንት እንዴት አክሰስ እንደሚያደርግና እሱ ያሳየውን ብቻ ምን እንደሆነ ማታ ለሆነ ሰው በሆነ እንትን እያሳየሁት ነበርና አጋጣሚ ግን ፓስዋርድህን አታውቀውም። ሎጊን ብለህ ለመግባት እዛ አፖ የለም። እዛ ባንኩ ላይ ማገባለሁ እኮ አሁን ያኛው በአይፎን ስልኬ ላይ አለ እኮ። አሁን ይሄ ነው ካሜራ ላበራ ያለ ይሄ አንድሮይድ ሌላ ስልክ ነውና በዚህ አካውንት አልገባ ስላይ ነው። ሐሳቡን ነገርና ሐሳቡ ምን መሰለ፣ በአጠቃላይ ሐሳቡ ፍላወር ያሳያችሁ 3 ምናምን ሚሊዮን ብር ያለው ሐሳቡን ነገርና አሁን ቴሌግራም ላይ አክቲቭ ስላደረጉት ቪዲዮ ፎቶ ፖስት ማድረግ ስለምትችሉ አሁን አያየሁኝ ነው። እዚህ ጋር ኤምኬኤምፒ እንደዚሁ ፖስት አድርጋለች በቪዲዮ እዛ ላይ ፖስት አደርግልናል፣ እናየዋለን። እሺ ሐሳቡን ነገርና እዛ ላይ ፖስት አደርገዋለሁ። ካልሆነ አስተካክዬ ድጋሚ ለመግባት እሞክራለሁ። ዋናው ሐሳቡ ምን መሰለ ቴዲ፣ ቼዝ ባንክ ብሎ ከላይ 3 ሚሊዮን ብር ያሳየ ሰዓት ቼዝ ባንክ ያላቸው ሰዎች ነበሩ። ቼዝ ባንክ ከላይ የሚያሳይ 180 ምናምን ሺህ ብር በትክክል ያለው ነው ፍላወር። 3 ምናምን ሚሊዮን ብር ግን ክሬዲት ካርዱ ላይ የተበደረው ነው። ቼዝ ባንክ ለሱ ያበደረው ብር ነው። ከላይ የሚያሳይ ሁሌ ያለህን ነው። በሁለተኛ ደግሞ 3 ምናምን ሚሊዮን ቢል ያሳየው እግዚአብሔርን እንደ እኔ ስንት ዓመት ነው ቼዝ ባንክ ነው የሁሉንም ጠይቅ ቴዲ። ቼዝ ባንክ ከታች ሁለተኛ ላይ የሚያሳየው የምንድን ነው ብለህ ማለት የተበደረውን እዳውን አሳይቶ ህዝብን ይፎግራል። ይኸው የመጨረሻ ማለት ነው። ኔጌቲቭ ነው የምትለው? ኔጌቲቭ ያበደረውን እኮ ነው። እሱ ቤት ምናምን ስገዛ ያለ ብዙ ጊዜ ተጠቃሚ ከሆንክና ቢውልድ ካረክ ክሬዲትን ያው እዛ ላይ ከታች ይጽፍልሃል። ገብቷል? ፕላስ ብሎ ማለት ነው። አንተ ትራክም የገዛበትንም መኖሪያ ቤት የገዛበትንም ምንንም እዛ ላይ ነው ደምሮ የቼዝ ባንክን ክሬዲት ከታች ነው የሚያመጣው። ሁሌ እዚህ ውስጥ ያው ካሉ ይጻፉ ቼዝ ባንክ ያላቸው ሰዎች ማለት ነው። ይሄ ውሸት ከሆነ ነው ምላሴ ይቆረጥ። ቼዝ ባንክ ባለው ከላይ ያለው እውነቱን ነው፣ ትክክል ነው። የላይኛው 180 ምናምን ሺህ ብር አለው
እሱ የራሱ ነው ጥሬ ብር ማለት ነው። ባለው ባይሲባው አለ። እሺ አታች ያለው ግን በፍጹም እኔ እኮ ያን ቀን እኮ እንዴት ብዬ ባል እየነዳው ነበር። እንዴት ብዬ ልግባ አንድ አቁሜ እንኳን እንዳልገባ እኔ ቤተሰቦቼን ይዤ ነበር። ምን በጣም እኮ ተቃጥዬ ማለት ነው። ያው ላሰው ቼዝ ባንክ ተጠቃሚ ያለ አይደል? ስንት ሰው እኔ ዮኒ ምናምን አይኖራቸውም። ቼዝ ባንክ እኮ የአሜሪካ ትልቁ ባንክ እኮ ነው። አሜሪካ ውስጥ የማይጠቀመው ሰው የለም። በብዛት እሱ ነው የሚጠቀመው። ቼዝ ባንክ ትልቅ ባንክ እኮ ነው በጣም እንዴ የማያውቀው የለም። በየትኛውም አይነት መመዘኛ ቴዲ እስቲ ጠይቅ። ይሄንን ጌታ ምስክሬ። አሁንም እንደውም ወይ ከዛኛው ላይ ስክሪንሹት አድርጌ ማለት ነው አሁን ስክሪንሹት አድርጌ ራሱ ማለት ነው ወይ አስተካክዬ ተመልሼ እገባለሁ። እኔ ይሄን ነገርማ ህዝብ ማየት አለበት። ማንም ቼዝ ባንክ ያለው ሰው ደግሞ ማለት ነው እዚህ ውስጥ ካለ በስነ ስርዓት ማለት ነው። እኔ ቼዝ ባንክ አለኝ። ቆይ ቴዲዬ እኔ ቼዝ ባንክ አለኝ። አሁን የምትለውን ነገር ቀስ ብለህ እንትን በልና እኔ I just opened my ቼዝ ባንክ አካውንቴን ምንድን ነው ያልከው? እሺ ቼዝ ባንክ አካውንት ክሬዲቱ ነው ተጠቀማለህ አይደል? ክሬዲቱ ነው። በጣም ጥሩ። ልክ ስከፍት አሁን ይኸውልህ ስከፍት ከላይ ያሳያል አይደል? የመጀመሪያውን ቼኪንጉን ከታች ደግሞ ሁለተኛው ዲጂታል ካርዱን የሚያመጣልህ ግን የክሬዲቱን ነው። የክሬዲትን አያሳይህም? እዛው ላይ ያሳያል የተጠቀምከው ማለት ነው። ኔጌቲቭ አይልም እኮ ኔጌቲቭ አይልም ብሎ እንዲህ ኔጌቲቭ ምናምን አይልም፣ ግን ዝም ብሎ ነው የሚጽፈው። ያቺን እኮ ነው የተጠቀመው እኮ እሱ። ገብቶሃል? ከታች ምናልባት እንደ አካውንቱ ክሊርሊ ካላየ ነው በስተቀር እንትን አንልም። ፊት ለፊት ላይ የቼዝ ባንክ የሚያመጣው ቼኪንግ ካለ ሴቪንግ ካለ ፊት ለፊት ላይ ነው ያመጣልሃል። ሎን የወሰድከው ካለ አውቶ ሎን ካለ እነዚህ ነገሮች ፊት ለፊት ያመጣልሃል። በስዕል ተቀምጦላችኋል። አሁን ቴሌግራም ላይ ቴዲ ሐዋሳ ቴሌግራም ላይ ሄዱና ሴቪንግ እና ቼኪንግ ላይ ቼዝ ባንክ እንዴት እንደሚቀመጥ ሰዎች ፖስት እያደረጉ ነው። ሃኖስ አሁን ፖስት አድርጓል። ያን በጣም አሪፍ። በቃ እዛ ላይ አንተ ማለት ይቻላል፣ ችግር የለውም፣ ቀላል ነው። እና ግን በትክክል እያየሁት ነበር ያን ቀን ሲያሳይ ማለት ነው። እና በየትኛውም አይነት መመዘኛ ማለት ነው ብትሄድ እሱ ያለበትን ክሬዲት አሳይቶ ነው ያቺን እንትን የተጠቀመው ቴዲ። ኦኬ። እና አሁን የምታስተላልፉለት ምክር ምንድን ነው? እንደ አንድ ወንድም ለዚህ ወንድማችን በነገራችን ላይ እኔ የምነግራቸው በእጅ ያሉ መረጃዎችን እነሱም አይቀሩ ናቸው፣ ግን እንዳሉ ሆነው አሁን ባለንበት ነባራዊ ሁኔታ አሜሪካ ተቀምጦ እንደዚህ እየሆነ ላለ ወንድማችን ምንድነው የምታስተላልፈው መልእክት? እኔ ማስተላልፈው መልእክት እንግዲህ ያው ለየትኛውም ኢትዮጵያዊ የሀገራችን ልጅ ነው፣ ወንድማችን ነው። ይደግ ይመንደግ፣ እሱ ቢያድግ ቢለወጥ ምን ቢል እኛ ምንም የሚጎልብን ነገር የለም። ግን አያቴ ምን ይሉ ነበር መሰለ፣ ጋሽንትና በቅሎ ገዛ ሳይጋልበው ቂጦ ወዛ የሚሉ አባባል ትዝ ይለኛል። እኔ እሱን ሳይሆንና በቃ በሾው ምንም አያደርግም። እዚህ እኛ ጃም በነገራችን ላይ ትሄድ ጃም ብታደርግ እኮ እዚህ ጋር ሄሊኮፕተር ይዘህ ብትወጣ አሜሪካ ውስጥ ማለት ዞሮ ሚያይ የለም። ዞር ከአንድ ጀልባ ያልፍም እሱ ያለው ንብረት በጠቅላላ ማለት ነው። እዚህ ሀገር ይታወቃል እኮ። ግን እኛ ድሃ ህብረተሰባችን ላይ አይጫወት በቃ እንደዚህ ዝም ብሎ እንትን እያለ አይጫወትበት በቃ ድሃ ማህበረሰባችን ላይ ምንም የሌለው ህዝባችን ላይ ማለት ነው። እንዲሁም ከነችግሩ ይኑርበት ህዝቡ በቃ ምንም አይጠቅመውም የሱ ጉራ ለኢትዮጵያ ህዝብ። ስለዚህ በመጠኑ ያድርገው በቃ። ሾው ደግሞ ምንም አያደርግም። ቢኖርም ለራስ ነው። ገብቶሃል? ለራሱ ነው። ፍላወር ቢኖረው ለራሱ ነው። ገብቷል? እና በቃ በእጅ ፍሬን አድርገው በልልኝ በቃ። ሌላ ነገር ምንም አያስፈልግም። ገብቷል? ገንዘብ ይሄዳል ይመጣል። ደግሞ እዚህ አሜሪካን ሀገር ሰርታ ለብሰው ኢትዮጵያን ሰርቶ እኮ ያገኛል። ስለዚህ በመጠኑ አድርገው በልልኝ። ሌላ እኔ ጥላቻ የለብንም እኛ ከሱ ጋር። መጨረሻ ላይ አነባለሁ ከፖለቲካዊ ውይይት በኋላ። አሁን ቴሌግራም ላይ ጽፌላችኋለሁ። ለፍራኦል ብቻ አንድ መልእክት አስተላልፎ ብትባሉ ምን ትላላችሁ ብያችኋለሁ። ኮመንት እያደረጉ ነው ሰዎች። እናንተ የምትሉት የምታስተላልፉትን መልእክት ጻፉልኝ። መጨረሻ ላይ ሰብሰብ አድርጌ የማነብ ይሆናል። ፌስቡክ ላይ አመሰ፣ ቲክቶክ ላይ እንደዚሁ የሀገር ቤት ፍራኦል ያላመሰበት ቦታ የለም። እውነት ለመናገር አሁን እዚህ ውስጥ ያላችሁ ሰዎች በቃ እውነቱን ነው ይሄ ልጅ እኮ እስኪ የሚያወራውን ሊል እንኳን ብላችሁ የፈለገውን እንኳን የአእምሯችሁን የመጨረሻ ጥግ ተጠቅማችሁ ልረዳው ብትሉ አትችሉ። እኔ ልንገራችሁ ሰማይና ምድር ያልፋሉ እንጂ ይሄኛው ነገሩ ይሄ የሚያሳየው ወረቀት ትክክል ነው ልትላችሁ። እንደው እናቱ የወለደችው ሰው ማለት ነው። በዚህ ደረጃ የፍራኦል ጉዳይ አስቸጋሪ ነው። እኔ እግዚአብሔር ምስክሬ ነው። ተምርና ፍራኦል ሲገናኙ ፍራኦል የሚያቀርባቸው እሷ የምታቀርባቸው አንድ ሰው እውነተኛ ዶክመንት ካቀረበ
ግርግር ቢበዛ ቲፎዞ ቢበዛ እውነት እኮ ሊደበቅ አይችልም እኮ በግርግር ብዛት። ምንም ድራማ ቢሰራ ቲያትር ብሰራ እውነት ያለውን ሰው ምናልባት ታዘገይ ታደበዝዝ ይሆናል እንጂ እውነት አይደበቅም። እና ምንም ብታረጉ ጂምናስቲክ ብትሰሩ ምን ብትሉ ጩኸት ቢበዛ ምናምን የፍራኦል ጉዳይ ከአቅም በላይ ነው። ይሄ ነገሩ እውነት ነው የምትሉት የለም። እኔ ልንገራችሁ እና እንደ ወንድም በተደጋጋሚ እንደምናገረው ከተመለሰ የኛው ነው። አሳልፎ ለመስጠት ምናምን ወይ ለማጥፋት ለመግደል ምናምን አይደለም። ይሄን በቀናነት ሰምተ ተመከር፣ ተስተካከል። ሶሻል ሚዲያ ላይ ወጥተ ድሃ እረዳለሁ እያልክ አትናቅ ህዝብ። አትሊስት በራስ ዛቢያ ተሽከርክር። ግን ድሃ እረዳለሁ እየተባለ መሰደብ ኦኬ፣ እርዳ፣ ችግር የለውም። ያለው ሰው ይርዳ፣ ችግር የለውም፣ ምንም ችግር የለውም። ከእርዳታዎቹ ጀርባ ያሉ ነገሮች ደግሞ እነዚህ የምናያቸው ነገሮች ማምታታቶች ምናምን ህዝብ እያስቆጣ ነው። እና እነዚህን ነገሮች ማቆም ብትችል ለማለት ያን ነው። ቢጂቲ ወደ አንተ ልምጣና ሌላ አልተናገረ የለም። ወደ ፖለቲካዊ ጉዳዮች እንሄዳለን። ቢጂቲ ምን ትላለህ? እሺ ቴዲዬ ታንክ ዩ። እኔ ማለት የምፈልገው ፍሮም ደ ቢጊኒንግ ይሄንን ነገር ስትጀምሩት ያንን ትራክ 150 ምናምን የገዛሁት ያው 10 ሺህ ብር ተቀንሶ 160 ምናምን ነበረ ብሎ ዶክመንት አለኝ ይዤ እቀርባለሁ ያለለት እኔ እዛ ጋ ነው 100% የሚያቀርባቸው ዳኪመንቶች በጠቅላላ ፎርጅድ ናቸው ብዬ ደመደምኩት። ምንም አርጊመንት የለውም ይሄን ለመከራከር ብዬ በራሴ ገመትኩት። ለዛ ነው እኔ አሞልሶ ትራከር የትራክን ዋጋ እኔ እዚህ ውስጥ ላሉት ትራከሮች በጠቅላላ ወዳጆችም አሉት። እኔ አሁን ከስሩ ተቀምጠው ባለፈው ትራከሮችም የሆኑ ሰዎች እሱን ሲደግፉ ቴዲ በጣም ነው ያዘንኩት። ስለ እውነት ከሆነ የምናወራው ሃይማኖት አለን የሚሉ ሰዎች ትልልቅ የሆኑ ሰዎች 400 ምናምን ሺህ የሄደ ትራክ በዛን ዋጋ ገዝቷል ብሎ ከሱ ሳይድ ሲቆሙ አፊል ሶባድ በዛን ወቅት we know how much is gonna cost that truck the maximum 75 እና 80 ሺህ ብር ነው ኮስት የሚያደርገው የነበረው። ሶ እኔ እዛ ጋር ነበረ የደመደምኩት። ኤኒዌይ ሄዶ እዚህ ደረሰ። አንድ አባባል አለ እግዚአብሔር ሲቀጣ ልምጭ አይቆርጥም ነገሩን ያደርጋል እንዳይጥም አለ። እሱ በተቀሰቀሰው ነገር በራሱ ነገር ይሄ ሁሉ መዓት አምጥቶበታል። ያ ሁሉ መስመር ሄዳችሁ at the end of the day ወደ ዘር ውስጥ ሊወሸቅ ሞከረ። ተመልሰው ደግሞ የራሴ ሰው የሚላቸው ሰዎች አሁን ሌላ ጥያቄ አንስተዋል። የወለጋን ፍራንክ በልተሃል፣ አወራርድ፣ ሪሲት አቅርብ፣ እንደዚህ ነው ኦዲት ይደረግ ብለው አንቀው ይዘውታል። ብዙ ነገሮች እየተመዘዙ ይወጣሉ። እኔ ምን ታስተላልፋላችሁ ለምትለው እኔ እንደ ሰው አሜሪካን ሀገር ብር ቢኖርህ እንኳን በሎ ፕሮፋይል የምትሄድበት የምትጫወትበት ሀገር ነው። ገንዘብ ያለው ሰው ብራጋ አያደርግም። ምክንያቱም ሁሉም ሰው በራሱ ህይወት የተጠመደ ነው። አንተ ቤትህን ከፍተህ ቤትህ ላይ ሞርጌጅ ለምትከፍልበት ቤት የምትተኛበት የምትቀመጥበት ሰዓት በጣም አጭር ነው። እንኳን ያንተን ንብረትና አንተን እየዞርኩ ለማየት ቀርቶ እሱ እንደዛ የሚያየው ስለሌለ ነው ሶሻል ሚዲያ ላይ መጥቶ እንደዚህ እያደረገ ያለው። ሂ ኢዝ ሶ ናርሲሲስቶች ኦልዌይስ አይ አም ራይት ብለው ስለሚያስቡ ሮንግ ነን ብለው አያስቡም። ዲፊት አታረጋቸውም። አንዱን ውሸት ለመሸፈን ሲሉ ሌላ ውሸት ነው የሚጨምሩት። ስለዚህ እኔ ለሚያደርጋቸው ነገሮች ስለ እውነት ነው ምል እግዚአብሔር ይቅር ይበለው። ከቻለ ይሄ የመሸነፍ ጉዳይ አይደለም። አትሊስት ራሱን ችሎ ይሄ በየቦታው ረጫዋለሁ የሚለውን ገንዘብ ሰብስቦ ይዞ መኖር ከቻለ ሰዎችን ከማጭበርበር ኦል ዲስ ማይል ከሚሄድ ሂ ኖውስ ልቦናው እኮ ያውቀዋል። ገንዘቡን ትራኩን በዛ እንዳልገዛው ልቦናው ያውቀዋል። ይሄ ሁሉ ማይል ሄዶ እዚህ ነገር ውስጥ ከሚገባ ነገ ካርማ ያዘብይች ነገ ምን እንደሚገጥመው አንሶሪ ለንትኑ ነገ ምን እንደሚገጥመው አላውቅም። ስለ እውነት ነው ማወራክ። ቢያርፍ በቃ ቢተው በዚህ በቃ ቢያቆመው። እኔ አሁን ነጋዴ ነኝ ብሎ አትርፎ ይሄን ያክል ነው የሸጥኩት ቢል አይ ዶንት ማይንድ። ግን የሄደበት ሪሲት ይሄ ነው አለኝ አመጣለሁ ሲል አምደን ሲንስ ዴይ ዋን ነበር ስከታተል የነበረው ቴዲዬ።
እግዚአብሔር ምስክሬ ነው። እዛ ጋ ነው ያቆምኩት። መሐሪ ኢዝ ማይ ፍሬንድ አይነውም ለሱ ራሱ ነግሬዋለሁ። ምን ይሁን ብለን ነው ውሸት በዚህ በተሞላበት ውሸት ምን ብላችሁ እንደምትከራከሩ አላውቅም። ኦል ደ ትራከርስ ዘመዶቹ ጓደኞቹ ያውቃሉ በተአምር በዛ ዋጋ እንደማይገዛ። ብራንድ ኒው ትራክ ቴዲዬ በዛን ጊዜ ብራንድ ኒው ትራክ 00 ማይሌጅ 185 ደ ማክሲመም 200 ሺህ ብር ነበር የሚሸጠው። ካን ዩ ኢማጂን 3 years old 400 ምናምን ማይልስ የሄደ ትራክ በዚህ ዋጋ ሲባል እዛ ጋር ነበር የበቃው። ኤኒዌይስ እንትን ጽፌል ነበረ ስለ አሁን 20 ሺህ ብር አስገባው ለሚለው እንትን የምትፈልጉ ከሆነ የመቄዶንያ ተወካይ በአትላንታ እዚህ ጓደኛዬ ነው። he is a certified ለረጅም ዓመት አትላንታ ላይ ታክስ አካውንታንት ነው። መጠየቅ የምትፈልገው ነገር ካለ ልትነግረኝ እጠይቃለሁ። እዚህም ላይቭ ላይ ከፈለኩ አስገብቼ መጠየቅ የምትፈልጉት ነገር እንድትጠይቁት አደርጋለሁ። አሁን እንደውም ቴክስት አድርጌው ሚቲንግ ላይ ነኝ ብሎኝ ነው። ሶ እነሱን ኢቭን ፕሮሰሱ ያን ያክል ገንዘብ ለማስፈቀድ ፕሮሰሱ ምን ያህል እንደሚፈጅ ማወቅ ከፈለጋችሁ ሪሰንትሊ እሱ እዛ በኢትዮጵያ ቤት ገዝቶት ከፍ ያለ ገንዘብ ነውና ብዙ አመላልሰውት እምቢ ብለውት ብዙ ነገር የሄደበትን ፕሮሰስ ጠይቄው ነገ ቴሌግራም ላይ ጽፍልሃለሁ። ቴዲዬ ምን እንደሄደ ከፈለግ ስልኬን ተውልሃለሁ፣ አገናኝሃለሁ። መጠየቅ የምትፈልገው ነገር ካለ እንድትጠይቀው አደርጋለሁኝ። ስለዚህ ፍራኦል ኢቴቻ የምትሰማ ከሆነ በተለይ ከስሩ ሆናችሁ ለምታጎበግቡ የዘር ጉዳይ አይደለም፣ ይሄ እውነታ ነው። ሰው ከህሊናው ጋር የሚታረቅበት ነው። ስለዚህ ለህሊናችሁ ስትሉ በማታውቁት ነገር ከስር እንትን የምትሉ ነገር አቁሙ። ክራከር ሲሆናችሁ ስፔሻሊ ዲስሌስ ትራከር ሲሆናችሁ ያየኋችሁ ሰዎች አላችሁ። እሱን ዲፌንድ ለማድረግ እባካችሁ ቤተሰብ አላችሁ፣ ልጅ አላችሁ፣ ሚስት አላችሁ። ለምትናገሩት ነገር አካውንተብል ሆኖ ሰውን መደገፍ ትችላላችሁ። እየተጎዳ ያለው ወገናችሁ ነውና ይህንን አቁሙ። ፍራኦል ወንድሜ ስህተት ውስጥ ገብተሃል። ስህተት በስህተት አይታረምም። ከቻልክ ቴዲ የመጨረሻ መልእክት አስተላልፉለት ቢባል ላለው ነው። ከቻልክ እግዚአብሔር ነገሮችን ያቅልልልህ። ብትችል ይቅርታ መሸነፍ አይደለም፣ ውጣ ከዚህ አይነት ውስጥ። እግዚአብሔር ሞልቶልህ በሀብት በንብረት ካደለ እግዚአብሔርን እያመሰገንክ ከሶሻል ሚዲያ ወጥተህ ሊቭ ዩር ኦን ላይፍ። በቃ ማንም ብራጋ ያደርግህም። ከዚህ ነገር ውስጥ ውጣ። በእርግጠኝነት ትክክለኛ እንቅልፍ አትተኛም። ግን የመጨረሻ ምክሬ እንደ ወንድም መመክር ነው፣ ልቦና ስለሚያውቀው ነው። ከዛ በተረፈ የቅናት የሆነ ነገር የምናምን አይደለም። we live in our life። ይሄንን የተሰማንን ነውና ቴዲ ታንክ ዩ ሶ ማች ስላስገባኸኝ ይሄ ነው ሐሳቤ። ከልብ አመሰግናለሁ ቢክቲ። የተወሰነች ጊዜ እንሰጣለን። ዝም ብዬ እንትን አልልም። አይ ብሎ ምንም አታምጡም። በእርግጥ እሱ የሚለውን ነገር ልነግራችሁ እችላለሁ። የሚያደርጉትን አቁምና ይቅር በላቸው የሚል ጥቅስ ሊመዘብ ይችላል። በነገራችን እንደዛ የሚያስብ አስቀድሞ እንደዛ ነው የሚያስበው እሱ። አንዳንዶች ደግሞ ቅናት ይላሉ። እኛ ወደኛ እንዲመጣ እኮ ነው እየጸለይን ያለ ነው። ወደ እሱ ለመሄድ እኮ አይደለም። እኚህ ወንድሞች እነሱ ወዳሉበት ሰላማዊ የመንፈስ እርካታ እንዲመጣ ነው እያሰቡ ያሉት እንጂ እሱ ወዳለበት እኮ አይደለም። ህመም ነው። እግዚአብሔር ይፈውሳችሁ፣ እግዚአብሔር ይፈውሰው እያለን እኮ ነው። የተገላቢጦች ዘመድ ላይ ጥቂትም ቢሆኑ አንድም ሰው ቢሆን ትንሽ እንደው መፈወስ አለባችሁ እያልኩ ነው እንጂ ማጆሪቲውን አይኑ ተገልጧል። ከመቶ እርግጠኛ ሆኜ የምነግራችሁ በፍራኦል ጉዳይ 98 ሰዎች ሶሻል ሚዲያ ላይ 98 ተጋን ነበሩ። ተውት። ከመቶ ይሄ ኬዝ ከተጀመረ ጀምሮ 90 ሰዎች በፍራኦል ጉዳይ አይናቸው ተገልጧል። የቀሩት 10 ሰዎች በጥርጣሬ ነው የሚያዩት። ፍራኦል የሚያሳየውን በጥርጣሬ ነው የሚያዩት። ያ ጂኒ የሚባል አንድ ልጅ እንደታገለው ማለት ነው። የፈለገ እንኳን ልሸፋፍኑለት ብትፈልጉ እስቲ ቆይ ላከው እስኪ ቁጥሩን አሳየኝ ምናምን ይላሉ። አትሊስት አሁን ከዚህ በኋላ ይህን ማድረግ ይችለናል። እና ይህን ነው ለምፈልገው በተደጋጋሚ እንደምናገረው ይህ ሰውን የማጥፋት ነገር ተነጎዳማ። እኔም ወድቃለሁ እኮ ሰው ነኝ፣ ወድቃለሁ እኮ እኔም ወድቄ ተሳስቼ አጥፍቼ ስመጣ እኔን እኮ ልታጠፉኝ ምናምን እኮ አይደለም። እኔ ለራሴ የነገዬን ማላቅ ልጅ ነኝ። በሌላ መንገድ ደግሞ ጥፋት ባጠፋ ወንድማችሁ ነኝ። እንድታጠፉኝ እንድሰብሩኝ ምናምን አይደለም እኮ መክራችሁ እንድትመልሱኝ ነው። ለዛም ነው እኔ
ይህን በቀናነት እኔ ቢያንስ ትላልቅ ሰዎች ጋር ኖር ያለው አባቶች ሲመክሩ ሰምቻለሁ፣ ሲያስተምሩ አይቻለሁ። በተቻላችሁ መጠን እና እኛም ስለማናቅ ነጋችንን በተቻለ መጠን ከኛ አይቀር እያለ ነው እንደዚህ አይነት ነገሮች እያደረግን ያለ ነው። እስከ መጨረሻው እንሂድ ብንል ይህ ሰውዬ አስቸጋሪ ነው የሚሆነው። አይ ካለ እንግዲህ በራሱ ጉዳይ የሚሆኑን መንገዱ የሚመርጠው እሱ ነው። እኔ ማሰቡ እንደዛ ነው። ቢክቲ ከልብ ነው ማመሰግነው። ቪአይፒንም ከልብ ነው ማመሰግነው። ሁለት ፖለቲከኞችን አስቀርና ዲኤንኤ ካለ መግባት ይችላል። መግባት የሚፈልግ ፖለቲካ ከመግባት በፊት አንድ ደቂቃ ታውሰኛለህ? እሺ ዋንጋሪ። ኦኬ ቴንክ ዩ። ወደ ፖለቲካ ከመሄድ በፊት ብዬ ነው እንግዲህ ያው ታዝናለህ መቼም እንዳልከው እድሉ መስጠቱ ተገቢ ነው። እኔ ለፊራኦል የማስተላለፈው መልእክት ወደ ኦሮሞነት ተመለስ ነው የምለው። ኦሮሞነት ሰፉ አለ። ሰፉ ደግሞ ባለ ሀብት ሰው ላይ አታቀራራም፣ ነውር ነው። ባለ ሀብት ለአንተ የሰጠህ ዋቃ ለሌላውም ይሰጣል። ትልቁ ባለ ጸጋ በተሰጠህ ሀብት ባለጸጋ ሆንበት፣ ባለጸጋ ሆንበት። ማድረግ ልቦና ካለህ የምታደርገው ለሳቲስፋክሽን ነው ሊሆን የሚገባው እንጂ ለማሳየት አታድርገው። ከሆነም በተለይ የምትናገራቸው ንግግሮች ተው። ይሄ ሰፉ አይፈቅድም። ኦሮሞነት እንዲህ አይነት ባህል የለም። ከፊት እንቆማለን። እንደ ወንድም ልመክርህ ጽፌልሃለሁ፣ አልመለስክልኝም። አቁም ብዬሃለሁ። አላስፈላጊ እንግዲህ የምንም ብቅል የበላ ሳይነኩት ይለፈልፋል ነው ነገሩ እየሆነ ያለው። ትክክል አይደለም። አሁን በርካታ ነገሮች ናቸው እየተሰሙ ያሉት። ወንድሜ ፍራኦል የዋህነ ስትናገር ብዙ ጊዜ ያስተውያለሁ። እልህ ከሚራ ውስጥ ውጣ። እልህ ጥሩ አይደለም። እልህ ያጠፋሃል፣ ያዋርድሃል። ከየት በኩል እንደተወረወረብህ በማታውቀው ጦር ትወጋለህ። እና ወንድሜ አቁም። ይቅርታ ጠይቅ፣ ለተባልከውም ጠይቅ። ምክንያቱም ብዙ የህግ ጥሰቶችን አይቻለሁና በተለይ በአሜሪካን ህግ አንዳንዱ በጣም ከባድ ነው። ዜግነትን እስከ ማስቀማት ይደርሳል። ትክክል አይደለም ያረከው ነገር። ማድረግህ ባልከፋ፣ መስጠትህ ባልከፋ፣ በገንዘብህ ወዳጅ አፍራበት። ሰፉ እንደዛ ነው የሚልህ። በገንዘብህ ወዳጅ አፍራበት እንጂ በፍጹም ገንዘብህ ጠላት እንዳይገዛብህ ነው የሚለው። መሪው ይሄ ነው የሰፉ የመጀመሪያው። ስለዚህ ባደረግከው መልካም ነገር ብዙ ነገሮችን ሰዎች የአንድ ጊዜ ያታለልከው ነገር ይደጋግምብሃል። የውሸት ክፋቱ በተለይ በአንተ ደረጃ ላለ ታዋቂ ሰው የውሸት ክፋቱ ውሸትን ለመደበቅ የሚፈጠር ሌላ ውሸት ነው የሚያጠፋ። ስለዚህ እንደ ወንድም መክርህ ይቅርታ ብለህ እርቅም ከፈጸምክ በኋላ ሰፉ እርቅ ከፈጸምክ በኋላ እርቅ ነው በቃ። የተቀላቀለ የእርቅ ፌክ እንዳለ ለዓላማ ታሳውቁ። የደረሰኝ ፌክ ሊኖር ይችላል። የእርቅ ፌክ ግን አይኖርም። ይህ ትክክል አይደል። የእምነት ፌክ፣ የኢየሱስ ፌክ የለም። ኢየሱስን ያመነ በፍቅር ያመነ ለይቅርታ በሩ ክፍት ነው። እንኳን አጥፍቶ ሳያጠፋ እንኳን ይቅርታ ጠይቆ ይታረቃል። የኢየሱስን ያመነ ፌክ ኢየሱስ የለም፣ ፌክ እምነት የለም። በእምነትም ከሄድን በሰፉም ከሄድን ፌክ ይቅርታ የለም። በኦሮሞ ባህል ይቅርታ ነው። ትነጋገራለህ፣ ትፈታለህ። ሴት ልጅ ደግሞ እንድታለቅስብህ እድል አይፈቅድልህም ኦሮሞነት። እኔ ቴምር በዚህ አጋጣሚ እንኳን መጣሽ ይቅርታ ስለጠየቅሽ ወደኋላ አልሄድም። ዊዝደም ይኑርሽ፣ ጥበብ ይኑርሽ። ችግርሽን የማስረዳት ጥበብ እንዲሰጥሽ ጸልይ። 3 ዓመት ይሄ ችግር ሊፈታ አይገባም ነበር። አንቺም አስተዋጽኦ አድርገሻል ብዬ አምናለሁ። ጥበብ እንዲሰጥሽ ጠይቂ። ችግርሽን ሰዎች በቀላሉ እንዲረዱሽ ጥበብ እንዲሰጥሽ አድርጊ። የፈለገሽን የፖለቲካ አቋም ሊኖርሽ ይችላል፣ ችግር የለውም። በአፍሽ ግን አንድ የምትወጣ ቃል ሌላ ጊዜ ሰውን ያስቀይማልና ወደዛ አትሂጂ። አንዳንድ ነገሮችን ጥንቃቄ አድርጉ። ዊዝደም ይኑራችሁ። ቴዲ ላረከው ነገር በጣም ነው የማመሰግንህ። ፊራኦል ወንድምህ ነው። ከሱ ተሻል። እሱ ስላጠፋ አንተም እንትን አትበል። ባለፈው እርቁም አያና ሜሴጅን አልመለሰልኝም እንጂ ቴምር በሌለችበት እርቁን ማካሄዱ ትክክል አልነበረም። አያናም ቢሆን ግን ጥል ጌጥ አይሰራም። በሰፉ እርቁን የተሟላ እርቅ ነበር መሆን የነበረበት። ነጥሎ እናንተም ብቻ መነጠሉ፣ ዮናስ እዛ ጋር መጦ ሽማግሌ ሆኖ ከቴምር ጋር መጣላቱ፣ እንዲህ አይነት ነገሮች ይሄም ትክክለኛ ሰብኳ አልነበረም። እርቅ የተሟላ እርቅ ነው ኦሮሞ የሚፈቅደው።
ከእሷ ጋርም ቢሆን በተቻለ መጠን ነገሮችን ስሙዚ ለመጨረስ ሞክሩ። ሁላችሁም ከእልህ ውጡ የሚለው መልእክት ነው ማስተላለፍ ፈልገው። ክብረት ይስጥልኝ ቴዲ። ወደ ፖለቲካ አጀንዳችን ወደ ትልልቅ ቁም ነገሮች አሉ፣ ወደዛ እንግባ። ቴዲ አትሰማም። ከዚህ ጋር ተያይዞ መነገር ስላለበት ሰዎች አክብረው የላኩልኝ እዚህ አሜሪካ ያሉ የምታውቋቸው ሶሻል ሚዲያ ላይ ደረሰኝ ያላቸው ለሱ ገንዘብ የሰጡት ለተረጂዎቹ ያልገባ ገንዘብ ሰብሳቢው እሱ፣ ሰጪዎች በህይወት አሉ። ምንም ጽድት ያለ በቃ ምንም ዶክመንት አለ፣ ማስረጃ አለ። እሱን ነግራቸዋለሁ። አሁን አይደለም ወደ ፖለቲካዊ ጉዳይ ለመሄድ ስለቸኮልኩኝ እሱን አንድ በአንድ ነግራቸዋለሁ። መጀመሪያ ግን የሚቀድመው ይቅደም። ወደ 3 ወደ 4 ናቸው፣ 4 ፋይሎች ናቸው። እነሱ ለእናንተ ማድረስ ይሆናል። ሰዎቹ ግን ሁኔታውን አይተው አይ ይህን ነገር አትናገረው በቃ እንደዚህ ከሆነ በቃ የሚል ነገር ደግሞ ሀሳባቸውን ከለወጡ ደግሞ ምናልባት ሁኔታውን የማይሆናል። ግን አሁን ባለው አቋሜ ግን መንገር የማይቀር እንደሆነ እንድታውቁ ለማለት ፈልጌ ነው። ተምር በመጨረሻ የምትዩ ነገር አለ? አይ መልሼ የገባሁት አንተና ልዕልቲን ማስታረቅ እፈልጋለሁ። አልተጣላንም እኮ ምንም የእርቅ ምናምን እኮ አስፈልገኝም። አይ እንደው ዝም ብሎ ሶሪ መባባል በቃ በሰዓቱ የተፈጠረው ነገር አለ። ተናድጄ በእርግጥ ከዚህ በፊትም እንዳንቺ ጠይቀሽኛል። እንትና ቅዳሜ ገበያን ባኬንድ ፎርስ ስትመላለስ ከአንደበቴ የወጣ ቃል አለ። ለዛ ይቅርታ ጠይቄያታለሁ። ልዕልቲም ምናልባት ልዕልቲና ካለች እሷም ይቅርታ ብትጠይቅህ አይ ቲንክ ከብሎክ ፈታታል ነው። አልፈቷትም። አዎ ፍታትና ቴዲ ጋር ስታርቁኝ ስትል የሆነ እንትን አይቻለሁ እና ብትታረቁኝ ነው። ሶሪ ያው ያን ያክል እንትን ያለ አይደለም። እናንተ ጀስት ይቅርታ ምናምን ብትባባሉ ደስ ይለኛል። ችግር የለውም። ይቅርታ እግዚአብሔር ነው። ሰው በዚህ አጋጣሚ አንቺም ለማስታረቅ መፈለግሽ ጥሩ ነገር ነው። እኔ በሰዓቱ ተናድጄ የተናገርኳት ንግግር አለ። ያሳዝናል። ከልብ ይቅርታ ላለሁ የእሷ ባህሪ ስላናደደኝ ነው። ሌላ ቀን ግን እናደርገዋለን። ምን ችግር የለውም። በሌላ ቀን ዛሬ ሳይሆን ችግር የለውም። እሺ ተምራችን። እሺ ክብራትና ክብራን፣ እዚህ ጋር ለጻፍኩላችሁ ጥያቄ በቴሌግራም የጻፋችሁት ምላሽ አለ። እሱን ወደ በኋላ ማነብላችሁ ይሆናል። ስለ እውነት ለመናገር ሁላችሁንም ከልብ አመሰግናለሁ። ግን አላለቀም፣ ብዙ ነገሮች አሉ። ቀደም ሲል ያልኳችሁን ጨምሮ ሌሎቹን ነግራችኋለሁ። እንደዚሁ እየመጣሁኝ ማለት ነው፣ አስተማሪ ሊሆን በሚችል መንገድ። ከሀገር ውጭ ያላችሁ በተለይም አሜሪካ አካባቢ ያላችሁ የህግ ሰዎች፣ የትራክ ድራይቨሮች፣ በተለያዩ ሙያ ውስጥ ያላችሁ ሰዎች፣ የባንክ ሰዎች፣ በተለያየ የእውቀት ደረጃ ላይ ያላችሁ ሰዎች ከልብ ተሰምቷችሁ እያንዳንዱን ነገር አይታችሁ ማህበረሰብ ሊማርበት ይችላል ብላችሁ ያሰባችሁትን ነገር ሁሉ ለእኔ የላካችሁልኝ፣ ቤታችሁን ከፍታችሁ ያወራችሁ በሙሉ ከልብ ነው ማመሰግነው። ይሄ ጅማሮ ነው፣ ምንም ገና ያለቀ ነገር አይደለም። ሌላውን ወደፊት የምናወራ ይሆናል። ስለ ሁሉም ስለሰጣችሁ መረጃ አመሰግናለሁ። ቀደም ሲል እንደነገርኳችሁ ማህበራዊ ጉዳይ ካወራው በኋላ ወደ ዲኤንኤ ጽፍልሃለሁ ብሎኛል። አሁን መግባት አይፈልግም መሰለኝ። ጽፍልሃለሁ ብሎኛል። መግባት የሚፈልግ ከሆነ አስገባዋለሁ፣ ግን ጽፍልሃለሁ ነው ያለኝ። አላከም ይሄን ነው የምላችሁ። ሌሎቻችሁ እንዲህ ያሉ ነገሮች ሲፈጠሩ ማህበረሰብ ውስጥ የሆነ ነገር ሲፈጠር ዋንጋሪና አፍሪካ ዩናይትድ ለምንድን ነው የማይዳኟችሁ? ከዋንጋሪና ከአፍሪካ ዩናይትድ የሚወጣውን ንግግራቸውን መስማት ያለባቸው። ኦሮሞ ስለሆኑ አማራ ስለሆኑ ማንነታቸው ምን ያደርግላቸዋል? ማንነትን ወይ የብሔር ብሔረሰብ ቀን አሳየኝ፣ ቋንቋን አስተምረኝ፣ አልባሳትን አስተምረኝ። በመሀላችን የሚፈጠሩ ችግሮች ካሉ ችግርተኛን እንደ ችግሩ እንስማው፣ መፍትሄም ስንሰጥ እንደ መፍትሄ ነው። የእኛ ወገን ነው ብላቸው አታዳሉ። የእናንተ ወገን ስላልሆነ ፍርድ አታጓድሉ። እኔ የሚገባኛ ነው። ግን አቀኙን አይታችሁ ለሰውየው እኮ ብላችሁ አይደለም፣ ለራሳችሁ ስትሉ፣ ነገ ለምትወልዷቸው ልጆች ስትሉ በእያንዳንዱ እርምጃችሁ እርግማን አትዝሩ። ሀቅን እውነትን አታዳፍኑ። ምክንያቱም
ቆጥራችሁ ትቀበላላችሁ። በህይወታችሁ በልጆቻችሁ ታገኙታላችሁ። ያ እንዳይሆንባችሁ ራሳችሁን ችላችሁ ለሀቅ እንድትቆሙ ነው ማሳሰባችሁ። እናንተም ከተከሳሽን ስታገኙ እንደ ተከሳሽ የማናገር ባህል ይኖረን። በማንነት ምናምን መሳደቡ ምናምን እሱ ተገቢ አይደለም። ይሄ መስተካከል አለበት። ብዙዎቻችሁ እንደዚህ አይነት ነገሮች ግርግር የምትወዱ እንዲፈጠር የምትፈልጉ ሰዎች እኔ ለዛ ምቹ አይደለሁም። ይጨንቃል እንጂ ምቹ አይደለሁም። በጣም ጨነቃችሁ አይደል? ነገሩ እንደፈለጋችሁ ያልሆነላችሁ ሰዎች አላችሁ። እንደዛ አይሆንም። ነገ ከነገ ወዲያ እንደዚህ አይነት ነገሮች ሲመጡ እዚህ ካሉ ከወንድሞቻችን ጋር ተመካክረን መፍትሄ ለመስጠት ጥረት እናደርጋለን እንጂ እንዲህ ተለጥጦ ምናምን እንደዛ አይሆንም። በዚያ ወደ የምትረዱ ይሁን። ታፕ እያደረጋችሁ ኮፒ ሊንክ ሼር እያደረጋችሁ ፖለቲከኞች ካላችሁ አስገባችኋለሁ። ሳሚ መጥቷል። እስኪ ሳሚሻን እንሰማለን። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኤርትራን አስመልክቶ የተናገሩት ንግግር ሳሚ፣ ከዛ በፊት የምትለው እስኪ ካለ አንድ 5 ደቂቃ ልስጥና ወደ ፖለቲካዊ ጉዳዮች እንሄዳለን። ወንድሜ ሳሚ። እሺ፣ ሰላም እንዴት ነህ ቴዲ? ሰላም ነህ? አሎ፣ ሰላም እግዚአብሔር ይመስገን፣ ሁሉ ሰላም። ቴንክ ዩ ስላስገባኸኝ። እኔ ያለኝ ጥያቄ ምንድነው መሰለህ፣ ድምጽ ይቆራጣል። ስላስገባኝ ቴንክ ዩ። እሺ፣ እና እኔ ያለኝ ጥያቄ I don't know why they keep calling me anyways. አጭር ጥያቄ ነው የምጠይቅህ። እሱ ምን መሰለህ፣ ብዙ ጊዜ እንደዚህ አይነት ነገር በሚደረግ ሰዓት ብዙ ጊዜ እኔ ሁላችንም የሆነ ነገር መማር አለብን። እሺ፣ ላይክ ነገሩ ያልፋል፣ ሁሉም ነገር ያልፋል። ማያልፍ ነገር የለም። ሁሉ ነገር ሰዎች ይጋጫሉ፣ ከዛ ደግሞ ያልፋል። እና ግን ኦኬ እንደዚህ ሆነ ብለን ከዛ የምንሄድበት ነገር መሆን የለበትም ብዬ አስባለሁ። የሆነ ነገር መማር አለብን ብዬ አስባለሁ። እና ሁልጊዜ ተማሩ ከሁሉ ነገር። የሆነ አክሲደንት ሲደርስ ከአክሲደንት ትማራላችሁ፣ ከጥሩ ነገር ትማራላችሁ፣ ከመጥፎ ነገር ትማራላችሁ። እና እኔ የምጠይቅህ ግን ከዚህ ኤክስፒሪየንስ ምን ተማርክ አንተ ፐርሰናሊ? የቀየረ ነገር አለ? ይሄ ልምድ አሁን ባለፈው 1 ሳምንትም 2 ሳምንትም በተፈጠረው ነገር ስለራስህ የተማርካቸው ነገሮች አሉ ወይ? ምን ተማርክ ስለራስህ? ስለሚ ነው እሱን ለማወቅ ፈልጌ ነው። ታንክ ዩ። ዶንት ኖ የተማርኩት ነገር በተለይ ሶሻል ሚዲያ ላይ የምትተዋወቋቸው ሰዎችን አሁን ሶሻል ሚዲያ ላይ የምትተዋወቋቸው ሰዎችን በልኩ መቅረብ፣ አንዳንድ ጊዜ የግል የሆኑ ነገሮች ካሉ እነሱ ላይ ጥንቃቄ ማድረግ፣ ሶሻል ሚዲያ ላይ ስትመጡ በጥንቃቄ መናገር። የሚታዘቡ ሰዎች አሉ፣ የሚገመግሙ ሰዎች አሉ፣ ከአንደበታችሁ የሚወጣውን ንግግር አይተው ግምት የሚሰጧችሁ ሰዎች አሉ። ያን ታዝብ ያለው ትዕግስትን ተመሪያለሁ ብዬ አስባለሁ። ሌላ ነገር እንግዲህ እያየው ነው የምጨምረው። አለመቸኮልን ተመሪያለሁ። ጭብጨባ ሲበዛ ብሔራዊ ስሜቴ አንሁሉሎኝ የሆነ ነገር ባድርግ የዘላለም ጸጸት ሊሆን እንደሚችል ተረድቻለሁ። አብዛኞቹ አሁን አረንጓዴውን ተጫን ያሉኝ ሰዓት ላይ አረንጓዴውን ብጫን ኖሮ ለወንድም እኔ የምጫነው አረንጓዴ ወይኔ እንዴት እንዲያለቀሽ ሚስቴክ ተሰራለ ብሎ ዘላለም የማይለቅ አይነት ነገር ሊሆን ይችላል። እና በስሜት አለመነዳት፣ ጭብጨባ በዛ ብሎ ብዙ አይነት አላስፈላጊ ነገሮችን አለማድረግ፣ ጭብጨባ አነሰ ብሎ ከመርህ አለመልቀቅ፣ በመርህ መጓዝን ተመሪያለሁ። ሳሚሻ ይሄን ነው ብሎ ሌላ አለ። በጣም ደስ ይላል በእውነት ቴንክ ዩ። ምክንያቱም እንዳልኳችሁ ላይ አደንፍ ተደይ ነገሮች በህይወታችን ሲመጡ የሆነ ነገር ሊያስተምሩ ነው የሚመጡት። እሺ ሰዎች ሲመጡ በህይወታችሁ ሊያስተምሩ ነው፣ ሊነኳችሁ ነው። ወይ እናንተ እነዛን ሰዎች ትነካላችሁ፣ ወይም ደግሞ ሰዎች እናንተን በሆነ ነገር ይነክተዋችሁ ነው የሚሄዱት። እና ብዙ ጊዜ እኛ በአጋጣሚ የሚባል ነገር እናምናለን። አጋጣሚ የሚባል ነገር የለም። እሺ በዚህ ምድር ላይ በአጋጣሚ የሆነ ሰው አታገኙም። በአጋጣሚ ከሆነ ሰው ጋር አትቀያየሙም። በአጋጣሚ ከሆነ ሰው ጋር ብቻ ሁልጊዜ የምናገር ነገር አለ። ምንድነው ላይክ ጠዋት ከእንቅልፋችሁ ተነስታችሁ ላይክ ቤት እስክትገቡ ድረስ ላይክ በህይወታችሁ የሚያጋጥማችሁ ብዙ ነገሮች አሉና እነዛን ነገሮች እንዴት ናቸው ብላችሁ መለስ ብላችሁ ያዋቸው። እሺ ለምንድን ነው ይሄ ነገር የገጠመኝ? ለምንድን ነው እቺ ከዚህ በፊት የማታውቋት አንዲት ሴት ወይ ታገኙናል መንገድ ላይ እና ዝም ብላችሁ በአጋጣሚ ያገኛችኋት ሳይሆን ላይክ
ምንድነው ሊያስተምር የሚፈልገው ነገር ብላችሁ ማየት አለባችሁና እንጂ ብዙ ጊዜ ምንድነው የምናደርገው እኛ የሆነ ነገር ይፈጠራል የሆነ ኢቨንት ከዛ በኋላ what happens okay እንትና እንደዚህ ሆነ እንትና እንደዚህ ሆነ ኢቨንቱን ተናግረን ዞር ነው የምንለው። ግን እያንዳንዳችሁ እዚህ 3000 ሰዎች ያላችሁ አይደለ you can learn something from this experience okay እኔ የተማርኩትን ልንገራችሁ በራሴ ከዚህ ኤክስፒሪየንስ የተማርኩት ነገር ምንድነው really breathe out ለተወሰነ ጊዜ የሆነ ሰው የሚያናድዳችሁ ከሆነ በጣም ከተናደዳችሁ ገሷ ተንፍሱ እስኪ ለ60 ሰከንድ ተንፍሱ ወይ ለአንድ ደቂቃ ተኩል ሰዎች ካልም በምትሆኑ ሰዓት ነገሮች በሙሉ አንፎልድ ይሆናሉና give yourself time እሺ ቶሎ ዲሳይድ አታርጉ። በተናደዳችሁ ሰዓት በጣም ስትናደዱ ዲሳይድ አታርጉ፣ አትወስኑ ምንም ነገር። በጣም ደግሞ ስትደሰቱም አትወስኑ። just calmness በጣም አሪፍ ነው። quiet ሁኑ እሺ፣ ጸጥ በሉ። trust me ጸጥ ስትሉ ሁሉ ነገር ማለፍ ይጀምራል። rationalize ማድረግ ትጀምራላችሁ instead of emotional ከመሆን irrational ከመሆን rational ማድረግ ትጀምራሉና አይምሯችሁ ራሱ ኦኬ ነገር ለምን እንደዚህ በኋላ እንድትጸጸቱ አያረጋችሁም። ስለዚህ ከዛ ብዙ ነገር መማር ትችላላችሁ። ቴንኪው። አንተም እውነት ታምሻ አንድ ጥያቄ ልጠይቅ እስኪ ከመሄድ በፊት ሹር። መቼስ እዚህ ቲክቶክ ላይ ከ10 ሰዎች 8ቱ የኔ ሰላዮች ናቸው። በዚህ አጋጣሚ ልንገራችሁና የሆነ ቦታ ላይ አንድ ኮመንት ጽፈ ነበር አንተ ቤት ከገባ በኋላ ጽፎ ነበር አሉኝና ምናልባት እስኪ ሳሚ ለማለት የፈለገው ነገር ይኖራል ብዬ እስኪ እሱ ልጠይቅ። ቴዲ is the most dangerous guy ብለሃል አሉ። ምን ለማለት ነው? ብለሃል ኮመንት ላይ የሆነ ኮመንት ላይ ጽፈሃል? ያ ብያለሁ እንደዛው ይጽፍ ያለው I think you're out መሰለኝና you are actually dangerous ማለት ብዙ ጊዜ ወደ ኔጌቲቭ እንወስደዋለን። it's not really negative, it's a positive by the way, positive ነው። dangerous ማለት ምንድነው like you have the like intelligent emotional intelligence የሚባል ነገር አለና like you can listen ነገሮችን ማዳመጥ ትችላለህ። ቶሎ ሪአክት አታረግም፣ ሪስፖንድ ነው የምታረገውና እንደዚህ አይነት ሰዎች መፍራት አለባችሁ፣ ፍሯቸው። ምክንያቱም ጸጥ የሚሉ ሰዎች መጥፎ ናቸው። መጥፎ ስላችሁ in a sense like ለነሱ ጥሩ በነሱ ሳይድ they're amazing፣ በእናንተ ሳይድ ግን ለምሳሌ ከነሱ ጋራ ዲቤት የምታደርጉ ከሆነ then they're gonna crush you። ለዛ ነው this is the most dangerous ያልኩት። ምክንያቱም አንደኛ እንትን ነው by the way you don't do much, you just ነገሮች ራሱ unfold እንዲያደርጉ ነው የምታደርገውና like ፊት ለፊት እየመጡ ይወድቃሉ ብዙ ነገሮች እና እንደዛ ብዙ ጊዜ ኳይት ሆናችሁ በምትመለከቱ ሰዓት ከውጭ ሆናችሁ and then ብዙም በኢሞሽን ማትነዱ ከሆነ then things are gonna end up unfolding ራሱ ፊት ለፊት እየተዘረገፈ ይመጣል ነገሮች እና ለዛ ነው ዴንጀረስ ያልኩትና ዴንጀረስ ደግሞ አሪፍ ነገር ነው። ለምሳሌ አሁን ኒውክሌር አሁን ዴንጀረስ ነው አይደል? ግን አሪፍ ነው። ዴንጀረስ ማለት ምንድነው? ታበራበታለህ ምናምን ታስፈራራበታለህ፣ ሰው እንደፈለግ ትጠቀምበታለህ ማለት ነውና by the way ፍራው is the most dangerous man too። ስለዚህ እንትን እንዳታረጉት ስለሚረዳ ምናምን ምስኪን እንዳትሉ። he's intelligent ማውቀው ነው፣ በጣም ወደው ልጅ ነው by the way he's amazing። በዚህ አጋጣሚ if you know him በደንብ ብታውቁት ደግሞ በጣም amazing ሰው ነው። ፐርሰናሊ ሁለቴ ምናምን ነገር አብሬው ነበርኩኝና ፍሬንድ አይደለንም just like እዚህ ሶሻል ሚዲያ የምትተዋወቅ ነን፣ ግን like when እንደዚህ ስትቀርበው በጣም አሪፍ ሰው ነው። እሺ አውሽ ሁሉም ሰው ቀርቦ ባናገረውና አብራችሁ ብትበሉ ብትጠጡ ደስ ይለኝ ነበርና anyways thank you። ግን ስለምታረገው ነገር ሁላችሁም እዚህ ያላችሁ trust me ይኸውላችሁ በምትደሰቱ ሰዓት ምንም ነገር እንትን እንዳታረጉ፣ ዲሳይድ እንዳታረጉ፣ ቀስ በሉ። silence is the most dangerous thing you can use actually። ተባረኩልሽ፣ ወዳችኋለሁ። እንደ ኮንቴክስቱ ይወሰናል ነው ያለም ያለው። ተቀብለናል። እንግዲህ ልብና ኩላሊትን የሚመረምረው አምላክ ያንን አረፍተ ነገር ለምን ተጠቀመ እሱ ያውቃል። እኛ ያው ከአንደበቱ የወጣውን አስረድቶናል። ሳሚ ከልብ አመሰግናለሁ። ሁላችሁንም ከልብ አመሰግናለሁ። የፍራኦል ጉዳይ እንዳልኳችሁ ቅድሟን ጋር ተናግሮታል። በምንም ነገር እንኳን እንሂድ ብትሉ ብዙዎቻችን መማር ያለብን ነገሮች አሉ። ራሱን የቻለ መንገድ የሽምግልና ሂደት አለው፣ ስነ ስርዓት አለው፣ አካሄድ አለው። አደራ ምላችሁ ግን እስካላችሁ ድረስ እዚህ ቲክቶክ ላይ እንደው አደራ ከህሊናችሁ ሆዳችሁን አታስበልጡ። እዚህ ማህበረሰብ ውስጥ እንደሚርመሰመስ ትንሽዬ ሰው የዕለቱ መልእክቴ ነው። ድምጾች ሲመጡ በቃ ዝም ብሎ ግራ ቀኝ ማየትን ይልመድብን ለማለት ያህል ነው። ሌላው አደራ ምላችሁ ነገ ከነገ ወዲያ መውደቂያን አላውቅም። እኔም ተሰብሬባችሁ ወይም ደግሞ ጥፋት አጥፍቼ በመጣ አደራ እንዳሰብሩኝ፣ እንዳታጠፉኝ። ፐርፌክት ልጅ አይደለሁም እኔ። የነገ መውደቂያን፣ የነገ ጥፋቴን፣ የነገ መረግጣቸውን ፈንጆች አላውቅም። ለጊዜው በተቻለ መጠን እያየሁ እራመዳለሁ፣ በጥንቃቄ እራመዳለሁ። አዳልጦኝ የወደኩበት ሰዓት ግን የወደኩ ሰዓት አደራ አንዳንድ ነገሮችን ጨርሼ